ጤና ይስጥልን ክቡራትና ክቡራን ተመልካቾች እንዴት ቆያችሁ? ሶዶ ለማ ፖድካስት በመጀመሪያው ምዕራፍ ቆይታው የዛሬውን እንግዳ ይዞ ቀርቧል። እስቲ እንግዳችንን እንተዋወቅ አብረን። ትንታኔ ዘገባውን ስናዘጋጅ በዋቢነት ፎክስ ኒውስን፣ ኢንዲፔንደንትን፣ አሶሺየትድ ፕሬስን፣ አዣንስ ፍራንስ ፕሬስን፣ ዋሽንግተን ኤግዛማይነርን፣ ዋሽንግተን ፖስትን፣ ሚድል ኢስት ሞኒተርን፣ ሚድል ኢስት አይን፣ ስቴትስማንን፣ ዘ ታይምስ ኦፍ ኢዝራኤል እና ጄሩሳሌም ፖስትን ተጠቅመናል። ይህንን ድምፅ ብዙዎች በዋናነት አዲስ አበባችን በተለያዩ የሥራ ቦታዎች የተሽከርካሪ እንቅስቃሴ ያለባቸውን ስፍራዎች ጨምሮ የምታውቁት ነው። በመላ ኢትዮጵያም የራሱን ብራንድ ይዞ እየተስፋፋ ያለ የዜና ዘጋቢ ድምፅ ነው። የዜና ዘጋቢ ያልኩት ስም ሳይኖረው ቀርቶ አይደለም። ትዕግስቱ በቀለ ነኝ። በጣም ተወዳጅ ጣፋጭ የአዘጋገብ ስልት እንዲሁም የዜና ንበት ድምጸት ባለቤት ዛሬ ከሶዶ ለማ ፖድካስት ጋር ቆይታ ሊያደርግ ስቱዲዮዬ ይገኛል። ከትዕግስቱ በቀለ ጋር ቆንጆ ቆይታ እናደርጋለን። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ዓለምን እንደ እንቁላል ድፍን እንደ መረብ ሽፍን አድርጎ የያዘው የዚህ ዘመን ግዙፍና አስከፊ ጦርነት ልክ የዛሬ ወር ቅዳሜ ረፋድ በአውሮፓውያኑ የካቲት 28 2026 የተጀመረው የጦርነት ሰደድ እሳት ዓለምን መላ ጠፋ ሆዷ ገፋን አድርጓታል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ኢራን በኒውክሌር ጦር መሳሪያ በዩራኒየም ማብላላትና በቀጠናው ያሉትን ታጣቂ ኃይሎች ከመርዳትና ከማስታጠቅ ግንኙነቷን ታቆም ዘንድ ከአሜሪካና ከኢዝራኤል የቀረበላትን ጥሪ አሻፈረኝ ብላለች በሚል ለተከፈተባት የሁለቱ የኒውክሌር ጦር መሳሪያ ታጣቂ ሀገራት ከባድ ጥቃት መመከቷና የጥቃት ኢላማዋ አልቀመስ ማለቱ ይነገራል። በዚያ ጦርነትም የዓለምን የኃይል ዘርፍ ወይም የነዳጅ ዘይት የጋዝ ገበያ ሰማይ መላሱም ሲነገር ይታያል፣ ይሰማል። ኢራን ዛሬ ብትለመን ቢማጸኗት አልሰማም ያለች ነው የምትመስለው። የሊባኖሱ ታጣቂ አንጃ ሄዝቦላም ከኢራን ጎን መሰለፉና ጦርነቱን ማጧጧፉ ሲገለጥ የየመን ሀውቲ ኃይሎችም ዛሬ ረፋድ ላይ ያንን ግዙፉን ጦርነት መቀላቀላቸውና ኢዝራኤልን ክፉኛ በሚሳይል መደብደብ መጀመራቸውን ባፈቀላጤያቸው በሌፍትናንት ጀነራል ያህያ ሳሪያ በኩል አስታውቀዋል። ትናንት ለዛሬ አጥቢያ ሌሊቱን ኢራንም ኢዝራኤልን ከዚያም ባሻገር ኢራን ሳውዲ አረቢያን፣ ኩዌትና ኳታርን ክፉኛ ስትተገትጋቸው ማደሯ ሲሰማ ኢራን በሳውዲ አረቢያ በፈጸመችው ጥቃቱ 12 የአሜሪካ ወታደሮች ማቁሰሏን የተሰማው። ይሁንና የአሜሪካው ፕሬዚደንት ዶናልድ ትራምፕ በትናንትና ምሽቱ ማብራሪያቸው ኢራን ቤጊንግ ቱ ሪች አን አግሪመንት ነው ያሉት። ይሄ ደግሞ ስሙን ለሰው አወረሰው ይሏል አበው። ኢራን በአሜሪካና በእስራኤል ዘንድ አመንዝራ ካሏት ብትቆርብም ማያምኗትን ሲያደርጓት፣ ኢራን ደግሞ ሁለቱን አሜሪካና እስራኤልን ድመት መንኩሳ አመሏን አትረሳናቸው ትላቸዋለች። ይህ መካከለኛው ምስራቅ ቀጠና ምድር ጦርነት በምድራዊ ኃይሎቿ የሚገታና የሚቆም አይመስልም። ቀጣዮቹ ቀናት ከዚህ በባሰና በከፋ መልኩ የበዓትና የቁጣ ውርጅብኛቸውን ለድፍን ዓለም እጅጉን አስጊ ሊሆን እንደሚችል ከወዲሁ በብዙዎች ዘንድ እየተተቸና እየተፈራ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ፎክስ ኒውስን፣ ኢንዲፔንደንትን፣ አሶሺየትድ ፕሬስን፣ አዣንስ ፍራንስ ፕሬስን፣ ዋሽንግተን ኤግዛማይነርን፣ ዋሽንግተን ፖስትን፣ ሚድል ኢስት ሞኒተርን፣ ሚድል ኢስት አይን፣ ስቴትስማንን፣ ዘ ታይምስ ኦፍ ኢዝራኤል እና ጄሩሳሌም ፖስትን ተጠቅመናል። ዋው! ጸጥ ያለ የአዲስ አበባ ጎዳናዎች፣ የቡቲክ አካባቢ የስፒከሮች ድምፅ፣ ጸጥ ያለ ደግሞ የተሽከርካሪዎች የአዲስ አበባ ጎዳናዎች ጉዞ፣ ታክሲ ሁላ ነው በዚህ ሰዓት ጸጥ የሚለው። ሰው ያው ቴክኖሎጂ እንዳመጣው ሁሉም ሰው የሚነካካው ነገር ቢኖርም፣ ይሁንና ትጌ ወደ ሶዶ ለማ ፖድካስት እንኳን ደህና መጣህ። በእናት እንኳን ደህና ቆየኸኝ። መላው የምወደውና የማከብረው የሀገሬ የኢትዮጵያ ሕዝብ ከጫፍ እስከ ጫፍ መላው የኢትዮጵያ ሕዝብ ቆሜ ላመሰግነው እወዳለሁ። ቆሜ ላመሰግነው በጣም እናከብርሃለን፣ እናመሰግናለን። ትጌ በጣም ትሁት፣ እንደ ስምህ ትዕግስተኛ፣ በኋላም የምናነሳው ይሆናል። ገና ከመግቢያው በማሞካሸት አንጀምርም። ብዙዎች የሚያከብሩ ለብዙዎች ፈለግ
ነህ ተብሎ የሚታሰብ መንገድ ነህ ተብሎ የሚታሰብ የሙያ ባለቤት የባለ ብዙ ሙያ ባለቤት ነህና በድጋሚ አንተን ኢንተርቪው ለማድረግ በመቻሌ በመታደሌ ኩራታዊ ክብር ይሰማኛል። እኔ በግሌ እኔም በጣም የምወድህና የማከብርህ ነገር ግን ብዙ ኃላፊነትና ሸክም የሰጠውህም ነኝ የምሰጥህም ነኝ። ምክንያቱም እንግዲህ አህያ በወለደች አረፈች ይባላል። የወለደችው ውርንጭ ላይ ደርስና ሸክሙን ይጋራታል፣ ሸክሙን ታርፋለች ማለት ነው። እንደዚህ ታማኝና ለህዝብ ለሀገር ኃላፊነት የሚከብዳቸውና የሚገዳቸውን ጋዜጠኞች ማግኘት ለኔ የህልምና የቅዠት ያህል በሆነበት ጊዜ ነውና አንተንና በጣም ውስን ብዬ የማስባቸው ጋዜጠኞች ለሀገርና ለህዝብ ኃላፊነት መልሼ ስሰጥ አደራዬ ጥብቅ ነውና በዚያ የተነሳ ሶዶ ወድሃለሁ አከብርሃለሁ ብቻ ሳይሆን አደራ የሀገርና የህዝብ አደራ ላንተ መልሼ የማሸከም ወይም ደግሞ በቃ ይሄ አገልጋይነትህን በተገቢው እንድትረዳ እሱን አደራ ነው የምለው። የሚገርም ነው። ወድሃለሁ አከብርሃለሁ ከሚለው በተሻገረ የኔ አመለካከትና አቋም ለየት የሚልበት እናገልግል አገልጋይ ነህ አንተ። ስለዚህ በጣም ነው የማመሰግነው ትግስቱ ሁሌም ሲናገር ከአደራ ጋር ከመልእክት ጋር ለመንገድ ከሚሆን ስንቅ ጋር ነውና ከዚህ ፖድካስትም ውጪ እንደ ጋዜጠኛ በደንብ አውቀዋለሁ። ቀደም ሲልም እንዳልኩት ጋዜጠኝነቱ ብቻ አይደለም የትግስቱ መጠሪያው። ይቺ አሁን ግን የገባባት አገባብ በዜና ውስጥ በጣም ተወዳጅነትን ያስገኘችለት ያስተረፈችለት የራሱ ስታይል ናትና ህይወት እንዴት ነው? ስራ እንዴት ነው? ትጌ ህይወት በጣም ጥሩ ነው። ዛሬ ዜና የለም አለ። ብዙ ጊዜ ነው የሆነ ቦታ ስንቀሳቀስ ሰዎች ከስቱዲዮ ከጣቢያው ከሚገኝበት ከምሰራበት አካባቢ ራቅ ባለ ቦታ ሲያገኙኝ ሶዶ ዜና የለም እንዴ ዛሬ ይሉኛል። ትባላለህ እንደዛ? አዎ ይባላል። ብዙ ጊዜ ወደዚህ ወደ አንተ ጋር እየመጣሁ ይህንን ባርሜጣ ብዙዎች ያውቁታልና እንደው አንዳንዴ ያው ሰው ስማችንን ሲጠራው ታውቀዋለህ የስምን ነገርና ብዙዎቻችን አንዳንዴ በቃ ይሄ የምንኮፈሰው አይነት ነገር አለ። ስራችን ሙቀታ ራሳችንን ስለማቅ ነው ይሄን የተናገርኩት። በጣም ይቅርታ፣ ይሄ የሚከብደው ሰው ካለ በጣም ይቅርታ። ግን ሁሉም አይደለም፣ ህዝብ ነው የወደደ፣ ህዝብ ነው ስራህን ያከበረልህ፣ አንተንም ያከበረ። ስለዚህ ለሚገባው የሚገባውን ሰላምታ ሰጥተህ ምክንያቱም ከህዝብ ውስጥ የወጣንን ህዝብ ነው ያሳደገን ያስተማረን ሁሉንም ነገር ዛሬም እየሰማ ጉድ ድንቅ እያለ የሚያከብረን ህዝብ ነውና ከህዝብ በላይ ከሀገር በላይ የሚከበር በጋዜጠኝነት ዓለም በእኔና አንተ ሙያ ማንም የለም። ከእግዚአብሔር ቀጥሎ ሀገርና ህዝብ ናቸው ለኛ ትልቆቹ ኃላፊነት የሚወድቅብን የነሱ ጉዳይ ነው። ስለዚህ ህዝብ ልናከብር፣ ህዝብ ሲያውቀንና ህዝብ ሲወደን ልንሸሸው አይገባም። እንብሰል። በዚሁ አጋጣሚ እንብሰል ነው ምለው። እድሜ አንዳንዴ ጥሩ ነው። በእድሜ ስንገፋ ትናንትናንም እያየን ከውድቀታችንም ከስተታችንም እየተማርን የምናገኘው ብዙ ነገር አለ። ለእናንተስ ምንድን ነው የምናስረው? ትግስቱ ታላቄ ነው እኮ ነባር ጋዜጠኛ ነው ብለህ ስትጠራኝ ወደ ስቱዲዮ ያንተ ጉዳይ ብቻ አይደለም፣ የህዝብ ነው። ምንድነው ያወሩት ሶዶ ለማና ትግስቱ በቀለ? እስቲ እንስማቸው ይላል ህዝብ። ይሄንን ያህል ጆሮና ልቡን ሰጥቶ ይሰማል። አከበረህ። ስለዚህ የሚያከብርህን ህዝብ በማያስፈልግበት ቦታ እየሳቀህ አይደለም የምታገኘው መልስለት። ብዙ ጊዜ አንዳንዴ ስሰማ አንዳንድ ብዙሃን መገናኛዎች ላይ በጣም ይከብደኛል። ለቁም ነገር ቁጭ ብለህ ምንም የሚያስቅ ነገር ሳይኖር ሲሳቅ ስሰማ ፌዝና ቧልት ይመስላል። አዎ ቧልትና ፌዝ ይመስላልና ከምንም በላይ ከኛ በላይ እኛን አስተምሮ የተቀመጠ ያ የተባረከና የተቀደሰ ህዝብ አለ። ትልቅ ህዝብና ሀገር ብለናላ። እሱ አለ ሚዛን ባለ ሚዛኑ እና ምን አይተን ምን ኖሮ ነው የምንስቀው? ያን ባና እንደው መገናኛ ብዙሃኑ ላይ ወይም ብዙሃን መገናኛው ላይ ያን ባናመጣው። በተለይ አሁን ኤሌክትሮኒክስ ሚዲያው ላይ
ዜና ስታነቡ እናንተ ቀጥታ ወጣችሁ ነው እዛ ጋር የምትስቁበት ወይም ፈገግ እንኳን የምትሉበት ነገር የለም። ቀጥታ ነው። ሚሊዮኖች ናቸው ልክ እንዳንተው የሚያውህ ሚሊዮኖች። አንተ ምናልባት ካሜራ ነው፣ ሚሊዮኖች ግን አንተን ያያሉ። ስለዚህ ካለባበስህ ጀምሮ ካነጋገርህ፣ ስለ እንቅስቃሴ ድምፅህ ታፍኗል ወይ ዛሬ ምን ሆኗል? ድምፁ ታፍኗል፣ ዛሬ ድምፁ ልክ አይደለም እኮ የሚል ህዝብ ነው። ስለዚህ ህዝብ ከኛ በላይ ያውቃል። ጥቃቅኑን ነገር ይረዳል። የሸሚዛችን ኮሌታ ስትጣጠፍ እሷን ያውቃታል። ከኛ በላይ ነው ማለት ነው ህዝብ። ስለዚህ ህዝብን የምናከብረው በዚህ በምላሳችን ብቻ አይደለም፣ እዚህ ሚዲያ ላይ ወጥተን ብቻ አይደለም። አፍራለሁ ብዙ ጊዜ ሚዲያውን ካገኘን በሚል ወይ በሌላ ባላውቅም ሚዲያ ላይ ብቻ ቅድስናችን ይታያል ወይም ስርዓት ያለን ሰዎች በመሆናችን እንመስላለን። እርስ በርስ እንካካብና ስንወጣ ግን ውስጡን ለቄስ ነው። ልክ ነው። በጣም እንደው እድል ሆኖ አገኘ ነው ይሄን ማይክ በስቱዲዮአችንም በራሳችንም አሁን በመጣንበትም የግል ስራም ቢሆን በመንቀጠርበትም ቢሆን ማለት ነው ማይክ የማግኘት የቻንስ ጉዳይ የእድል ጉዳይ ካልሆነ በቀር ከኛ በላይ ለማይኩ የሚገቡ የሚያምሩበትም የሚያምርባቸውም ሰዎች በየቤቱ በየቦታው ሆነው ያዩሃል ይሰሙሃል እያልክ ነው የሚገባቸው ሰዎች። ስለዚህ በማይገባ እንኳን ሬዲዮም ይሁን ቴሌቪዥን ላይ ልንስቅ አይገባን። የሚያስቁ ነገሮች መጠነኛ ነገሮች ሊኖሩ ይችላሉ። ስንማርም ያንን ተምረናል። ህዝባችንም በጥሩ ስነ ምግባር አንጾን ያሳደገን። ምናልባት ወደ ኋላ ዞር እንላለን ወደ በኋላ ላይ ያንን ሁሉ እናያለን። እንደው ግን ስናነሳ በቀጥታ በዜና ገባን። ያው የዜና ጉዳይ ሆኖ ወቅታዊውም ጉዳይ ነውና ዓለማችን በዚህ ሰዓት እንደ እንዝርት እየሾረች ነው ያለችው። በአንድ ቋንቋ እየተግባባች ነው እየተናገረች ነው። ከዚህ ውጭ ግን እንደ አንድ ኢትዮጵያዊ ጥሩ ኢትዮጵያዊ ወይም ጥሩ ሀገር እንዳለው ኢትዮጵያዊ ሳስብ በኔ ዘመን ሶዶ መዝሙር እንዘምራለን። ሰንደቅ ዓላማ ስናወጣና ስናወርድ እንዘምራለን። የኢትዮጵያ ሕዝብ በሬዲዮ የሚለቀቁ ነበሩ። እንደ ዛሬ አሁን ቴሌቪዥን ብዙ የቴሌቪዥን ቻናሎች አልበዙም። ያው የነበረው የኢትዮጵያ ቴሌቪዥን የነበረበትን ዘመን እናውቃለን። እሱንም ለማየት ደግሞ እድል ብዙ የማይገጥመን ብዙዎች ነበርን። ግን እንዲያው በሬዲዮ እና በቴሌቪዥን በትምህርት ቤት እናገኛቸው። በተለይ የትምህርት ቤት የሰንደቅ ዓላማ መዝሙር በኔ ዘመን የነበሩት መዝሙሮች ሀገርን የሚያስቀድሙ ናቸው። አንድ ሁለቱን ከፈቀድክልኝ ወይ ሶስቱን ለማስታወስ ያህል ያው ደስ ይለኛል። ሰንደቅ ዓላማ ላይ ስዘምር የነበረና ያደግኩበት መዝሙር ኢትዮጵያ 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 ቅደሚ በህብረተሰባዊነት አብቢ ለምልሚ ቃል ኪዳን ገብተዋል ጀግኖች ልጆችሽ ወንዞች ተራሮችሽ ድንግል መሬትሽ መስዋዕት ሊሆኑ ለክብር ዝናሽ። ይሄ ሰንደቅ ዓላማ ላይ የምንዘምረው ነው። በሬዲዮ በነበርኩበት የልጅነት ዘመን ትዝታዬ ደግሞ ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ። ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። እነዚህ ዛሬ ይህን መዝሙር ይህንን ዘፈን ከዘፈኑ ሰዎች አንድ ሰው አለ። እሱ ተወዳጁና ዝነኛው ድምፃዊ ጥላዬ ጨዋቃ። በዚሁ አጋጣሚ ሳላነሳው ወይም ደግሞ ሳላመሰግነው አላልፍም። ዘመን ተሻግሮ እነዚህ መዝሙሮች ዛሬ ምናልባት አይዘመሩ ይሆናል እንጂ ምክንያታቸውን ባላውቅም፣ ነገር ግን ምንም ከዚህም ከየትኛውም ዘመን ጋር የሚስማማ መዝሙር ወይም የዜማና የግጥም ይዘት ያላቸው ናቸው። ጊዜውን ቀድመው ነበር የመጡት። በተለይ ሁለተኛው አሁን ለጆሮአችን ለዚህኛው ትውልድም ቢሆን ትንሽ ቀረብ ተነሳ ተራመድ። እኔ በተለይ አሁን በፊት የነበርኩበት ሬዲዮ ጣቢያ ላይ እለቀው ነበረ ብዙ ጊዜ። እኔም እንዲሁ ደግሞ ባልደረባዬ በጣም የምወደው
ጋዜጠኛና ደራሲ የታሪክ ተመራማሪው ጥበቡ በለጠ ብዙ ጊዜ የሀገርና የሕዝብ ጉዳይ የሚገደው ልጅ ነውና ብዙ ጊዜ ይህንን ይጋብዘዋል። ብዙ ይህንን በዚሁ አጋጣሚ እኔ ኢትዮጵያና ሕዝቧን የሚወድልኝ በቃ ሕይወቴ ነው። እግዚአብሔርን አምናለሁ የሚለኝ ሰው ሲኖር ኢትዮጵያና ሕዝቧን የሚወድልኝ የሚያከብርልኝ፣ ማክበር ደግሞ ተነስተህ በየቤቱ ሄደህ እግሩ ላይ ውደቅልኝ አይደለም፣ እጅ ንሳልኝ አይደለም። ባህሉን ልታከብርለት ይገባል። ሃይማኖቱን፣ ወጉን፣ ቋንቋውን፣ ማንነቱን፣ እሴቱን፣ አኗኗሩን። ይሄ ወገኔ እዚህ ላይ ችግር ነው፣ ይህን ችግሩን ልሰማለት፣ ጩኸቱን፣ እንባውን ልታብስለት፣ ልታይለት ይገባል። የቆመበትን የደረሰበትን ነገር ልታይለት ይገባል። ሲሆንማ እድለኞች ብንሆን እኔ ካለኝ ከየትኛውም ላይ አካፍዬ ለወገኔ አብሬው ብካፈል እግዚአብሔር ያን በረከት ቢመልስልን ወደዛ ብንማጸን እንደ አባቶቻችንና አያቶቻችን ያን ጸጋና በረከት መልስልን ብለን ብንማጸን እግዚአብሔርን በዚሁ አጋጣሚ ይህንን ነው የምልህ። በጣም ጥሩ ትጌ። የሁለት ጋዜጠኞች ወግ እንግዲህ ወዴት እንደሚያመዝን በብዛት ይገመታል። አሁን እንኳን ስንነጋገርና ኢንተርቪው አይደለም ባይዘው የምናደርገው ጨዋታ ነው የምናደርገው። ይህንን ትዕግስቱን በቀለ ይሄንኛውን ትዕግስቱን በቀለ ለኢትዮጵያ ብሎም ደግሞ ለዚህ ለጋዜጠኝነቱ ዘርፍ ወይም ኢንዱስትሪ ያበረከተልን አካባቢ የትኛው አካባቢ ነው? እኛ እናውቃለን፣ ግን ለተመልካቾች ነውና ስለተወለድክበት ስላደግክበት አካባቢ ያለህ አረዳድ ያለህ አገላለጽ መረዳት አለ አንድ ነገር ነው። የምትገልጽበትን መንገድ ማወቅ እንፈልጋለን። አው እኔ መቼም መላው ኢትዮጵያ ለኔ ወላጄም ማሳዳጌም ነው። በእርግጥ በአካል የተወለድኩት ድሬዳዋ ነው፣ ፈረንሳይ ሆስፒታል። ከዚያ ውጪ አስተዳደጌ ምንም በጥሩ የጨዋ ቤተሰብ በጥሩ የጨዋ ወግና ባህል በኢትዮጵያዊ ወግና ባህል በጨዋ ቤተሰብ ተነስቶ እንደው እንደፈለገው ቃላትን ከሚሰነዝር ሳይሆን በደንብ ተቆንጥጬ በደንብ ተቆጥቤ በቤተ ክርስቲያን ወግና ስርዓት በዚያ እምነት በስርዓት ከትምህርቴንም ስጀምር ከእኔታ አቡጊዳ ሄውዞ አንድ ጊዜ እዚህ ጋር ላቁምና ልንገር። ይሄ ነገር በጣም ማራኪ ነው። አንድ ትምህርት ቤት ሄድኩና ተማሪዎችን ገብቼ ጠይቃለሁ። ገብቼ ቁጭ ያልኩ ትምህርት ቤት አስፈቅጄ ነው። አስተማሪዋን መራው አማርኛ አስተማሪ ናት። እዛ ስጠይቅ ቁጭ ብዬ እስቲ የተማሪዎችን እንቅስቃሴ አስታውሳለሁ። ምንበት ጊዜ አይደለም፣ ቅርብ ነው። 10ኛ ክፍል ነው ገባሁና ኢትዮጵያ ውስጥ እንግዲህ ከ10ኛ ክፍል ማትሪክ የተባለበት ዘመን ነው ያን ጊዜ እና እዛ ገብቼ አማርኛ ትምህርት ነው። መምህሯ ወጣት ነች፣ ታስተምራለች። ተማሪዎቹም መምህሯና ተማሪዎቹ አይለዩም፣ ማለት ተቀራራቢ ናቸው እድሜያቸው ለጋ ናት። በኋላ እንደው መጨረሻ መሀላችን ያለው ጋዜጠኛ ነውና እስቲ አስተያየት ይስጠን ብላ መምህሯ ጋበዘችኝ። እሺ ያው መቼም የልክህን ያህል አይደለም የምጠይቀው፣ በጣም አመሰግናለሁ ብዬ ልጠይቅ ወጣሁና ተማሪዎች በጣም አመሰግናለሁ፣ እግዚአብሔር ለልክ ያብቃችሁ፣ ለሀገራችሁና ለሕዝባችሁ የምትደርሱ ያደርጋችሁ ብዬ ይሄን ጀመርኩና እረ ለመሆኑ ከእናንተ ውስጥ አቡጊዳ የተማረ ማን ነው አልኩ። አቡጊዳ የሚያውቅ ስል በሙሉ ላይ መጡ እጃቸውን አውጥተው። በኋላ እስቲ ቆይ ስርዓት ይዛችሁ ቁጭ በሉ አለቻቸው። ቁጭ በሉና እጅ በማውጣት አንዷን ጠይቋት። አቡጊዳ ማለት የቴዲ አፍሮ ዘፈን ነው አለች። ልጆቻችንን አላስተማራቸው። አቡጊዳ እኮ ፊደላትን የኢትዮጵያን ፊደላት አቡጊዳ ሄውዞ በጉዲ ይሄን እያለ ነው እና የትምህርቱ የፊደላት የማስተማር ዘዴያችን በሁሉም አቅጣጫ እንዲሆን ነው። ሀግዕዝ፣ ሁካብ፣ ሂሳልስ፣ ሐራብ፣ ሄካምስ፣ ህሳድስ፣ ሆሰብ እየተባል ተምረናል። በግዕዙም ሳይቀር አንደኛ ሀግዕዝ ግዕዝ አንደኛ። ስለዚህ ወደ ግዕዙ አልግባ ግን እንደዚህ ሁሉ ተብለን በየዘርፉ ትምህርቱ እንዲገባን በብዙ መልክ ነው የተማረው። በሁሉም በኩል ስል እንድንሆን የተሳለን እንድንሆን። እንደዛ ነው የኢትዮጵያ የትምህርት ስርዓትና የፊደላት
ስርዓት በሙሉ በተገቢው እንድንይዛቸው አንዳንድ ጊዜ ብዙ ነገር ይገጥመኛል። እኔ ስጽፍ ለምሳሌ አባይን ጻፍ ብትለኝ በአይኑ አኑ። ስለዚህ ለምንድን ነው ንጉሡ ሰ የተፈለገው የሚል ሰው ታገኛለህ። ንጉሡ ሰ ለአፄ ኃይለ ሥላሴ ወይም ለጃንሆይ ስም መጻፊያ አይደለም። ለአንድ ሰው አይደለም። አንድ ሰው አይደለም። ሰ ወደ ላይ ነው። ንጉሡ ሰ እግዚአብሔር ሰ ንጉሡ እቱም ቅድመ ዓለም እግዚአብሔር ከቅድመ ዓለም ጀምሮ ንጉሥ ነው። በእውነት ንጉሥ ነው። ፊደሉ ራሱ ወደ ላይ የማለት ነው። አዎ ሃሌታው ሃልወቱ ነው። እግዚአብሔርን የሚያመሰግኑ ናቸው። የእግዚአብሔርን ታላቅነት ሉዓላዊነቱ እሱን መኖሩን ከዘላለም እስከ ዘላለም መኖሩን የሚያመለክቱ ፊደላቶቻችን እኮ ያ ሁሉ ትርጉም ነው ያላቸው። እንዲያው የትንሽ ያልኩህን ያህል ነው። ቀደም ሲል ብያለሁ፣ ይቅርታ እየጠየቁህ ኢትዮጵያን ወገኖቼን። ፊደላቱ ሁሉ ግን ትርጉም አላቸው። እንደውም እኮ የቅርብ ጊዜ ትዝታችን ነበረ። ዲጂታል ሚዲያው በተለይ በጣም ሲያሯሯጠው ነበረ። አንድ የሀገራችን ታላቅ ሰው ስም አልጠቅስም፣ እነዚህ ሁሉ ተደራራቢ ፊደላት ሆሄያት ምን ያደርጋሉ የሚልና እንግዲህ እሱ ሌላ አጀንዳ ነው። ስለዚህ አንተ ትዕግስቱ በቀለ ከአቦጊዳም ቆርሶ ተቋድሶ ያደገ ልጅ ነው ማለት ነው። ወዴት ልመጣ መሰለህ ሶዶ? አንዳንዴ ስሜን ስጠራ ብዙ ጊዜ ብየዋለሁ፣ ትዕግስቱ በቀለ ነኝ። ቄንጥ አይደለም። ወይም ደግሞ አድማጭን ለመያዝ ለምንድን ነው እንደዛ የምትለው ብዬ ልጠይቅ ነበር። ትዕግስቱ እኔ አሁን ጋዜጠኛ ነኝ በል ብትለኝ ቀልድ ቀለድኩኝ ወይም ሌላ ቀልድ ፈልጋለሁ ነው የምለው። ሶዶ ለማለኝ ልል አልችልም። ያንተ ብቻ ነው። ያትችልም። ለምንድን ነው እሺ የምትለው አንተ? በኢትዮጵያ የፊደል ስርዓት ስድስተኛው ፊደል ሳድስ ነው። ት ግ ስ ሶስቱም ሳድስ ናቸው። ሃሁ ሄ ሃ ሄ አንድ ወቅት ላይ ሃሁ ሄ ሃ ሄ ሆ ብቻ ሆኖ ነበር። ስድስተኛ ፊደሎች በሙሉ ቀርተውም ነበር። በእውነት እነዛ የተቀነሱበት ጊዜ ነበር። ሳድሶቹ ወደ እውነታው ነገር ስመጣ ሳድሶቹ ይደክማል አይደለም? ልክ ነው። በግጥም እንኳን አይመረጡም። አዎ ደከም ያለ ድምጽ ነው ያላቸው። አዎ ድ ነው እያሉ የሚሄዱት። በቃ ስለዚህ አናባቢ መኖር አለበት። ያም አናባቢ ሆኖ የሚመጣውም ስታስበው ስድስተኛ ፊደል ነው ሆኖ የመጣው ግዴታ ግን መወርወር አለበት፣ መቆም አለበት። ትዕግስቱ በቀለ በድምጸት ተወጥሮ መውጣት አለበት። ኢትዮጵያን ወገኖቼን ይሄንን ማስረገጥ እፈልጋለሁ። ያስተማሩኝም እነሱ ናቸው። እድሜ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ ፊደል ቀርጻ የፊደል ስርዓትን አረጋገጡን ሁሉን ነገር እኔ እንዲያውም በእኔ ደረጃ ራሴን ሰነፍ ነኝ ብዬ አስባለሁ እንጂ የሰጠችን የትና የት ነው። በጣም ብዙ ነገር የዜማ ትምህርቶችን ስናይ እኮ ዜማም አስተምራኛለች ቤተክርስቲያን። ዝቅ ከፍ ዝቅ የሚለው አሁን ቤተክርስቲያን ውስጥ ድፋትና ጭረት የሚባሉት እነዚህ ሁሉ አሉ። ውጣ ውረድ የሚባለው ለዚህ ነው። አዎ ስለዚህ ማወቅ እኮ ጥሩ ነው አይደለም? አንተ በእያንዳንዱ ቀን ዜና እያነበብክ ራስን ስታስተዋወቅ ትምህርት እየሰጠ እሱ ነው። ምክንያት አለህ ማለት ነው። ምክንያት ነው። ያ የፊደል ስርዓት ነው። ዝም ብዬ ተነስቼ ለቅንጦት ብዙዎች ይጠይቁኛል። እንደ በቅርብ ጊዜ ሬዲዮ ፋና የሚሰራ ጓደኛ አለኝና ከሰዎች ጋር በመኪና ይሄዳሉ እና ይደውልልኛል። ዜና እየተነበበ ነው። ዜና እየሰሙ ሰዎቹ ሌሎች ሰዎች ናቸው። በቃ ይሄን ሰውዬ እንዴት ብናቀው ይላሉ። እኔ ጓደኛዬ ነው ይላቸውና ይደውልልኛል። ሲደውልልኝ አነሳውና ያው የምንጫወተውን ተጫወትን፣ ሰላም ተባባልንና ኧረ እዚህ እኮ በጣም እንደዚህ የሚወዱ ሶዶዬ የሚያደንቅህ የሚለው ነገር አልወደውም። አንተ አይመችህም ብዙ ጊዜ። እኔም በግል ባህሪ አውቀዋለሁ። ወዳጆች ነን። እኔ አንተን በጣም ወዳለሁ። ዜና ላይ ሳይህ በጣም ወዳለሁ። ተመስገን በየነን በጣም ወደዋለሁ። ጓደኛዬም ነው ግን በጣም ወደዋለሁ። በቃ አቀራረቡ ሲያነብ የራሱ መገለጫ አለው። እንድጠብቀው የሚያደርገኝ ነገር አለ እና እንዲህ አንተን የምጠብቅበት አለ። ሌሎች ዜና አንባቢዎችንም ደግሞ ደካማ ናቸው ማለት አይደለም፣ ግን የምጠብቅበት መንገድ አለ። ስለዚህ ሰውየው
ለምን ስሜን ጠራ? አድናቂ ነው የሚለው ነገር ትንሽ ይከብደኛል። መጥፎ አጉል ትህትናም አይደለም፣ ግን ትንሽ ይከብደኛል። አድናቂ ነኝ የሚለው ነገር እኛ ሀገር አንድ ሰሞን ታስታውስ እንደው አንዱን ይዞ አንዱን መልቀቅ ሆነ እንጂ ፈርምልኝ እየተባባለ ደረጃ ኃይሌ ምን ይለኛል፣ በጣም ወዳጅ እንዋደዳለን። አንዴ ስንሄድ አለ ወደ ህዳሴው ግድብ እንትን አንድ ቦታ ላይ ኮሜዲያን ነው ጋዜጠኛው ኮሜዲያን ቆመን እንትን ስንል የአካባቢው የከተማው ነዋሪዎች መጡ አለ። በቃ ፈርምልን እያሉ ወረቀት ይዘው ይመጣሉ። በኋላ እንፈርም ጀመራል። እንዲህ ሳይ ሹፌሩና ረዳቱም መፈረም ጀምረዋል። እንደው ይሄ ሊያግዙት ነው ወይስ ብዙ ናቸው አርቲስቶቹ፣ ታዋቂ ሰው እንደዚህ እና እሱ ደረጀ ይሄንን ያየበት እነሱን ያመጡት ሾፌሮችና ረዳቶችም መፈረም ጀምረዋል። አድናቂ አግኝተዋል። ቀልድ አድርጎ እንዴት አድርጎ እንዳዋዛና እንዳመጣው የምታይበት ነው። እና ደሬ ይቀልዳል። አዎ በዚሁ አጋጣሚ እንግዲህ ደሬ በጣም መወደውና በቁም ነገር ደግሞ በጣም ጥልቅ ቁም ነገር ያለው ልጅ ነው። ብዙ አውቀዋለሁ። ደረጀ በጣም የሰውም የሀገርም ጉዳይ የሚጨንቀው ልጅ ነው። በጣም ነው የሚገርመው። ደረጀን ጠለቅ ብሎ ላወቀው ሰው በጣም የሚገርም ሰው ነው ደረጀ። አሁን በኮሜዲ በሚያስቅ ገጽታው ነው የምንረዳው። ግን ደረጀ ከዚያ በላይ በቁም ነገር በጣም ጥንቅቅ ያለ ልጅ፣ ለቃሉ የሚሞት ሰው ነው ደረጀን። ያው የሥራው ጉዳይ ሆኖ ኢትዮጵያ ውስጥ ጋዜጠኛውን የሆነ ቦታ ስናየው ዜና እንዲያነብልን ይመፈልጋል። ኮሜዲያኑን ቤተክርስቲያን ማየት ነው ምን ታረጋለህ የማለት አይነት ነገር አለ። የሆነ ሆኖ ከሙያ ጋር ያለ ነገር ነውና ትዕግስቱ የሚለው ነገር እንመለስ። ከዚህ ጋር ነው በዚህ ደረጃ ነው ያለው እንጂ ለሌላ ለቅንጦት ወይም ደግሞ የፋናው ወዳጅህ ምንድነው? የፋናው ወዳጅ ላይ ልመለስ። ይቅርታ እንደው በኋላ ሰውየው ስሜን አነበበ፣ ስሜን ጠራ ሲል ጊዜ እንዲያው ጌታዬ ግን በጣም ማደንቅ በጣም ወድ በጣም እሺ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ በስልክ ነው። እንዲያው ግን ለምን እንደሱ እንደሚባል ያውቃሉ ጌታዬ ያልኩት። ያው ቄንጥ ነው አድማጭ ለመያዝ ያደረከው ሆኖ ነው የሚሰማኝ አለ። እሺ አይደለም እባክህ ነው እንዴ አንተም በመደርስበት ይሄ ነገር ብዙ ጊዜ ሊነሳ ይችላልና ምክንያቱ ይሄ ነው። ሳድስ ስለሆኑ ነው እነዚህን አናባቢ ገብቶ እንዲያነሳቸው ነው የተደረገው። ሌላ ቅንጦት ወይም ደግሞ ሌላ ምንም አይደለም። እኔን ብታይኝ በዚህ እድሜ እንደዛ መሆን ሰው አይደለሁም። ይሄ እንደሱ ያንን አደረገው። ይሄን ነገር ብዙ ጊዜ እንደው ላለችው ጊዜ ለቀረብኩባት ጊዜ እናገራለሁ። ለምንድን ነው እንደዚህ የምትለው? የነበርኩበት ጣቢያዎች ላይ በጣም ብዙ ስሜ ተቆርጦ የወጣበትንም ጊዜ አውቃለሁ። የእውነት በዚህ ምክንያት ቆርጠው የሚያወጡ ሰዎች ነበሩ፣ ሳይዋጥላቸው ቀርተው። በቃ ለምንድን ነው ሆን ብዬ ለሌላ ቅንጦት ማደር? ብቻ ብዙ ነው። ወደኋላ ብናወራው ከባድ ነው። ችግር የለውም። አንተ ማስረዳት የምትፈልገው ነገር ነው። የዚህ ስሜ ነገር በጣም ብዙ ነገር ስምህ ላይ እንዲሆን ለምን ወደድክ ትጌ? ስምህ ላይ ይሄን አሁን ሳድስ ያለበትን ነገር ሌሎችም ላይ እንጠቀማለሁ። እኔ ሳድስ የሚሆንበት በርግጥ ዜናዎች ውስጥ አሉ። ዜናዎችን ውስጥ እንዳል ቃላቱን ስናያቸው በደንብ አፕ ኤንድ ዳውን አላቸው። በደንብ ነው ማደርጋቸው። ረገጥ ነው የፊደል ስርዓቶች። ለምሳሌ ቅድም ያነበብኩት ላይ ምሳሌዎቹ ያለምንም ነገር እኮ አይገቡም። አሜሪካና እስራኤል ኢራንን ዛሬ ብቻ አይደለም ጦርነት የከፈቱባት። ከዚህ ቀደም በሰኔ ወር 12 ቀን ተዋግተዋል። ከዛ በፊትም ከእስራኤል ጋር የኒውክሌር ጦር መሳሪያ ጠበብቶቿ እየተለቀሙ በጠራራ ፀሐይ ተገድለው እነ ሞሐሰን ፋከሪዛድህን አስታውሳለሁ። በጣም ብዙዎቹ እነ ዳሪዮሽን። የአሜሪካ የጦር አውሮፕላን ሄዶ ባግዳድ ውስጥ ነበር ሌፍትናንት ጀነራል ቃሲም ሱላይማኒን ከ7 የከፍተኛ የጦር መሪዎች ጋር የገደላቸው። ስለዚህ በፊትም ነበር እና አሁን እንደራደር ብለው ከ12 ቀናት በፊት ከ12 ቀናት ጦርነት በፊት እንደራደር ብለው ኢራንን ሲጠይቋት የለም ያኔ 5 ዙር ተደራድረን በ6ኛው ዙር እየጠበቅን እያለን የመቷት። ስለዚህ ምን አለቻቸው? እናንተን ማመን ቀብሮ ነው። እናንተ ማለት ድመት መንኩሳ አመሏን አትረሳ ናችሁ፣ ትመለሳላችሁ ወደ ማጥቃታችሁ
አለን ሰላም ነን እያላችሁ ወደዚህ ትመጣላችሁ፣ ትመቱኛላችሁ። እነሱ ደግሞ የለም ይቺ ሀገር የኒውክሌር ጦር መሳሪያ ሰርታለች እና እንደው ጋዜጠኝነቱ ላይ ትንሽ ያዝናርክ የለም አትተወንም ሰርታለች። ቢያንስ እስራኤልን ኢራናውያኑን ደግሞ ይዝቱ ነበር፣ ይፎክሩ ነበር። ከምድረ ገጽ ወይም ከካርታ ላይ እንሰርዛታለን ሲሉ ሲፎክሩ ነበር። በአንድ ፊት ደግሞ ነፍሳቸውን ይማር አያቶላ አሊ ሰይድ ካሜኔ ይሄ እኮ በእስልምና ሕግ የተከለከለ ነው፣ አጥፊና ጅምላ ጨራሽ መሳሪያ አንሰራም አንይዝም ሲሉ ሲከለክሉና መግለጫ ሲሰጡ ነበር። ያን ሁሉ እንዘግብ ነበር። ምን አለች ታዲያ ኢራን እነሱን የለም እናንተ ድመት መንኩሳ መሏን አትረሳ ናችሁ፣ ከማጥቃት አትመለሱም። ኢራቅን አይታለች እንዴት እንዳደረጓት 28 ህብረ ብሔር ጦር ሆኖ ኢራቅም በዚሁ በጅምላ ጨራሽ ጦር መሳሪያ ነበር በሳዳም ሁሴን ዘመን ታስታውሳለህ። ያ የተከሰተው በኋላ ሲፈተሽ ኢራቅ ምንም አይነት ጅምላ ጨራሽ ጦር መሳሪያ አልነበራትም። ባዶ ተጸጸቱ። ጸጸት አልመረከታቸውም። አሁን ኢራን ላይ ሲመጡ ደግሞ ኢራን እንደዚህ ነች። እነሱ ደግሞ ምን ይሏታል? የለም አመንዝራ ካሏት ብትቆርብማ አምኗት ኢራንን። ይህን ነገርን ራሱ ጥያቄ ያደርገዋለሁ ብዬ እያሰብኩ ነበረ። ዜናዎችም አለም ታስገባቸው ሀገርኛ አባባሎች፣ ምሳሌ አነጋገሮች አሉ። ሰዓቱን ጠብቆ ይመጣል ብዬ ነበር። እንኳን አነሳው። እንግዲህ አንድን ነገር በራሱ መልክ በራሱ አቅጣጫ ብቻ መውሰድ የሚገባን ሰዓት አለ። ግን ደግሞ ሰፋ መንዘር አድርጎ ደግሞ መረዳትም የሚጠበቅብን ወቅት ደግሞ አለ። ለምሳሌ ድምፅህን እንዴትም አድርጎ አንተ እንደ አመሳጠርከው አይነት ነገር ሰው ሳድሶች ስለሆኑ ነው ፊደላቱ ብሎ ሊደርስበት አይችልም። ይሄ ትዕግስቱ የምትለው ነገር ምሳሌያዊ አነጋገሮችን ወይም አባባሎችን የምትጠቀምበትን መንገድ ግን ትንሽ ሰፋ ተንተን ማድረግ ይቻላል። አንተም ባታብራራው። ለምሳሌ እኔ አሁን ሁሌም ይሄንን ድመት መንኩሳ አመሏን አትረሳን በደንብ ስትጠቀመው በሁሉም ዜናዎች ማለት ይቻላል ወይም በአብዛኛው አስታውሳለሁ። ልክ እንደዚሁ ደግሞ ሌላ ማስታውሰው ጠይቋለሁ ብዬ እያሰብኩ ነበር። አባባል ተንጋለው ቢተፉ ተመልሶ ያጠም እንትን የተንኮልን ኢትዮጵያውያን ምን ይላሉ? የተንኮልን ጉድጓድ አርቀህ አትቆፍረው ራስህ ልትገባበት ትችላለህና። ስለዚህ ተንጋለው ቢተፉ ተመልሶ ባፉ ነው። ተኝተህ ከተፋ ሎጂኩም ተመልሶ ወደ ራስህ ነው። ዘይቤያዊ አነጋገሩም ደግሞ ጦርነቱን ብትከፍቱት እናንተ ትጎዳላችሁ። ላነሳው የፈለግኩት ጥያቄ ዜና ውስጥ ትምህርትም ትሰጣለህ። አስበኸው ነው? ምንስ ማለት ትፈልጋለህ? ከቋንቋ ከምሳሌ አነጋገሮች መጥፋት ጋር በተያያዘ ወደ አማርኛም ሰብጀክት አምጥተነው እኮ የሆነ ጊዜ በክፍለ ትምህርት ወይም በክፍለ ጊዜ እንወስዶ የነበረውን ትምህርት አልፎ አልፎ ዜና ውስጥ ጣልጣል ማድረግም ጥሩ እንደሆነ ይሰማኛል። ለምን ሚዲያ ሁሌ አሳዋቂ አዝናኝ ብቻ አይደለም፣ አስተማሪም ነው። ልጆች ከኛ ምን ይማሩ የሚለውን ነገር እንድንነጋገርበት እፈልጋለሁ። በምክንያት ነው የምትጠቀማቸው? በምክንያት ነው። አንደኛው አሁን በደንብ አድርገህ ገለጽከው፣ እየጠፉ ነው ቃላቶቹ። በምን እንደምንተካቸው አላውቅም። ብዙ ጊዜ ሲሰማ እንግሊዘኛው ሳብ እያደረገንም ይመስለኛል። አሁን ሬዲዮ ላይ ወጥቶ ወይም ደግሞ ቴሌቪዥን ላይ ፖለቲከኛው የሚውጣ ምሁሩ የሚባል ሌላው የሚውጣ የሚሰማን 99 ወይ 80 ቢያንስ ከ80 በመቶ በላይ ምናልባት አሁን በገጠር በሚባለው አካባቢ ያለ ህዝባችን ነው። እንግሊዘኛ ብናገር በእኔ የሬዲዮ ግብዣ ውስጥ እንግሊዘኛውን ዝም ብዬ ብናገረው ቃላት እያስገባሁ ብናገር ጉራማይሌ ፈቀቅ የሚል ምንም የለው ነገር አታገኝም። ጥሩ አይሆንም። ያንንም ያስተማረን ያ ህዝብ ነው። እሰየው ተማርንለት፣ ጥሩ ነው። ግን ለሱ በሚገባውና በሚገባው መልኩ ብናደርግለት ጥሩ ነው። እነዛን ቃላቶች የአማርኛዎቹን ቃላቶች በምሳሌ የምነግራቸው ወደኛ ዜናው ከእንግሊዘኛ ወይም ከሌላ ቋንቋ ቢሆን የተተረጎመው ወደኛ ስንመልሰው ወደኛ ሲመጣ ይጥማል፣ ስሜት ይሰጣል። አሉን ሀብት ናቸው ነው። አሁን ሩሲያውያን እኮ ፍሬ የያዘው ስንዴ ያጎነብሳል ይላሉ ሩሲያውያን በቋንቋቸው። ይሄ ማለት ነው የሚያቅሰው ያው ጥብቅ ነው፣ ራሱን ቁጥብ ነው የሚያቅሰው፣ እውቀት ያስጎነበሰው ነው። ብዙዎች እኮ አሉ እኛን የሚሰሙ እኮ ብዙዎች ናቸው፣ በጣም አዋቂዎች
በጣም ከምነግርህ በላይ አዋቂዎች ሳረጁ በግድ አስረጅተን ጡረታ ብለን ያበረርናቸው፣ ነገር ግን የኢትዮጵያን ሰንደቅ ዓላማ ያህል የምናከብራቸው ዛሬም ቢሆን ሞት ካልሆነ በስተቀር እነዛን ሰዎች በምን እንተካቸዋለን? እሱ ሲወስዳቸው ብቻ ነው። እንዴት እነዛን ሰዎች ከዚህ ትምህርት ላይ ከዚህ አደባባይ ላይ እንዴት ማጣት ያስፈልጋል? ነፍሴ በጣም ትጨነቃለች። በጣም ብዙ ሰዎች እኛ አሁን የምትለካኝ ዶክተር ትዕግስቱ ወይም ፕሮፌሰር ብልህ ነበረ አይደለም የምትለካው? አይደለም። እኛን ያስተማሩ ከኛ በፊትም ሀገርን ይዘው የመጡ በጣም ፍቅርና ኃላፊነትን አደራን ተሸክመው ለቃላቸው የኖሩ በጣም ብዙዎች አሉ። እነዚህ ሰዎች እግዚአብሔር አሁንም እድሜ ይጨምርላቸው፣ ለኢትዮጵያ ሲል እግዚአብሔር እድሜ ይጨምርላቸው። ዛሬ የሚመክሩን በቤተ ክርስቲያን የምታያቸው፣ በየሰፈር የምታገኛቸው አርጅተዋል ብለን አንቱ የምንላቸው እውነትም አንቱ ሲያንሳቸው ነው። ነገር ግን እነዚህን ሰዎች የሚገባቸውን ክብር እንሰጣቸዋለን ወይ? እነዚህ ሰዎች አገልግሎት ፈልገው አንድ ቦታ ሲሄዱ እኮ በምን መልኩ እንደሚያስተናግዷቸው ብታይ፣ እውነት ኢትዮጵያዊ ጨዋነት፣ እውነት ኢትዮጵያዊ ባህል የቱ ጋ ነው? እረ ስለ እግዚአብሔር ስትገስጸኝ ስትመክረኝ ደግሞ ልረዳ ይገባል። ስታሳየኝ የለም እኔ ያውቃለሁ ብቻ ብዬ የማስብ ከሆንኩ እዛ ላይ ከደመደምኩ አትጠራጠር፣ ነገ ይሄ ሁሉ ባህልና ወግ እየጠፋ ይሄዳል። በየቋንቋው በጣም ብዙ ምሳሌያዊ አነጋገሮች አሉ። ከብዙዎቹ ያው መቼም ኢትዮጵያ ውስጥ ስናድግ ሁሉንም ዞረን የምናገኛቸው ብዙ ሀብት ናቸውና ኢትዮጵያውያን እኮ በብዛት ከአባባሎች ጋር የተገናኘ ማንነት አለ። ከሌላ ሀገርም በተለየ ሌላ መጠቀሚያ ቦታ የለም። ሰው እያስተማረ አባባል ሊጠቀም ይችላል። ምናልባት ለመምህር ሊከብድ ይችላል። እንደውም ሚዲያ ግን ይመቻል። እኔ አንድ የወደድኩልህ ኳሊቲ ነው ይሄ። ዜናውንም በበለጠ ጥፍጥና ወደ ተደራሲው ይዞት ይሄዳል አይደለ? እንደዚህ አይነት ስሜት ይሰጡሃል ስትጠቀማቸው? ለምሳሌ ምክርን ስናይ ሽማግሌዎች ሲመክሩ ወይም ደግሞ ሰዎች ሲመክሩ ሳትንቃቸው ወይም እኔ ነኝ አዋቂው ብለህ ሳትነሳ ምክራቸውን የምትሰማ ከሆነ ለሞኝ ውሃ ቀለብ አይመስለውም። ውሃ ቀለብ ነው። ውሃ ህይወትን ያቆያል። ከባድ ቀለብ ነው። ምክር ስንቅ ነው እንጂ ይሄንን መክሬሃለሁ እኛ መክረናል ይላሉ። እኛ መክረናል፣ ይሄን እየመከርንህ ግን አልሰማ ብለህ አዘቅት ውስጥ ብትገባ ነው የሚሉህ የሀገራችን ሽማግሌዎች። በተለያየ መልኩ ታውቃቸዋለህ። ልክ ነው እንጂ ከሄድሽም ስንቅሽ ነው፣ ከሞትሽም መቀበሪያሽ ነው። ስንቅ ምክር ነው። ምክር ስንቅ ነው። ምክር ቀለብ ነው። ይሄ ነው ኢትዮጵያውያን በምሳሌ ነገር በምሳሌ መዝሙር ባህሌ ጠጅ በብርሌ ይላሉ። አዎ ሲገባህ ነው የሚነግሩ። ካልገባህ ግን ለማይገባው ሰው ምን ይሉታል? ለአህያ ማር አይጥማትም። ስለዚህ በደንብ ነግረው ነው የሚያልፈው። ዜናው ላይ ስጠቀማቸው ለምሳሌ የመንግስታቱ ድርጅት ኢራን በዚህ ደረጃ እዚህ ውስጥ ስትገባ በዚያ የ12ቱ ቀናት ጦርነትም የዚያን ያህል ጥቃት ሲደርስባት በቃ ብሎ በውሳኔ ሰጭነት ያስቆመላት ነገር የለም። በሌሎችም ጉዳዮች ስናይ ከማውገዝና የሌሎች ሀያላኑን ፈለግ ተከትሎ ማዕቀቡን የማጽደቅ ወይም የማጥበቅ ካልሆነ በስተቀር የሚያደርገው ነገር የለም። የአህያ ባል ከጅብ አያስጥል ቦታው ነው። በቃ ምን ያደርጋል? ምንም። የመንግስታቱ ድርጅት 193 አባል ሀገራትን እነሱ ተደራጅተው ያቋቋሙት ወይም ደግሞ እነሱ በአባልነት ያሉበት ሀገራት ተው ብሎ በሽምግልና ወይም ደግሞ በዲፕሎማሲው መንገድ ማቆም አንድ ነገር ነው። ግን ተፈጻሚ የሆነ ህግ፣ አስገዳጅ የሆነ ህግ ሊኖረው አይገባም ነበር ወይ? ለእኔ ምን ጊዜም ጥያቄ ነው በጋዜጠኝነት። ይህንንም ያህል የመንግስታቱ ድርጅት የጸጥታው ምክር ቤት ዛሬ ተሰብስቦ ሶስቱ ሲደግፉት ሁለቱ ድምፅን በድምፅ መሻር መብታቸው ነው ቬቶ ፓወር ተጠቅመው ውድቅ አድርገውታል። ታዲያ ማና ማን ነው? ምዕራባውያኑ አንድ ጋር ናቸው ሶስቱ፣ ፈረንሳይ፣ አሜሪካና እንግሊዝ። ሁለቱ ራሽያና ቻይና ናቸው። 5 የጸጥታው ምክር ቤት ቋሚ አባላት ናቸው። ሌሎቹ 10 ተለዋጭ ናቸው በየጊዜው። ስለዚህ ምንድን ነው ሊያደርግ የሚችለው?
ለእኔ ምን ጊዜም ጥያቄ ይሆንብኛል። ምን ይወስናሉ? ሁልጊዜ ተሰብስበው የጸጥታው ምክር ቤት ተሰበሰበ ሲባል በአንድ ጉዳይ ላይ ጉዳዩን ካወቅኩት በቃ ይሄ ነገር ፉርሽ ነው። ስለዚህ ወደ አባባሎቹ እንምጣና አባባሎቹ ሰው በእንትን እንዲወስዳቸው ስለፈለኩ ነው፣ በጠቃሚነታቸው ነው። ምሳሌ አነጋገር በትምህርት ቤት ምናልባት ሳይማሩ ሊያመልጣቸው ይችላል። ተማሪዎች ምን ያህልስ አስተማሪ እነዚህን ነገሮች በመጽሐፍ ተዘጋጅተው እየቀረቡ ሊኖሩ ይችላሉ። ከጊዜ ማነስ ወይ ደግሞ ከትምህርት ዘመኑ ጋር ያለመጣጣም ላይ ደርሷቸው ይችላሉ። አሁን ደግሞ እዚህ ዘመን ላይ መጣ ስትል ተማሪዎቻችን እንግዲህ የእጅ ስልክ ይዘው የሚገቡበት ዘመን ነው። አስተማሪ ሳያይ ወደ ጎን ሆኖ ያንን የቧልትና የፌዝ መሰል ነገር ልጆቻችን ውስጥ በእንቅፋትነት የገባበት ዘመን ነው። አሁን ተከልክሏል እንጂ ክልከላውስ ምን ያህል ነው? ለኔ ይሄ ጥያቄ ነው የሚሆንብኝ። ደቡብ ኮሪያን መሰሎቹ ሀገራት በፍጹም ጥብቅ የሆነ ትዕዛዝ ነው፣ ጥብቅ የሆነ ተፈጻሚ ሕግ ነው። ምክንያቱም የነገውን ሀገር መሪ የምትሰራው ዛሬ መዋለ ሕፃናት ላይ ነው። ነገ ታቦት የሚሸከመው፣ ነገ በቤተ ክርስቲያን አገልጋውን፣ ነገ እና ወጊዳን የሚያስተምርልህ፣ ነገ ሰዋሰው የሚያስተምርልህ ዛሬ እዚህ ነው የምትሰራው፣ ትምህርት ቤት ነው። ይህንን ያህል ቧልት ሆኖ ከቀረ ግን ትውልድ ነው የምታጨነግፈው። ትውልድ እንዳይጨነግፍ ነው የኔ አንዱ አደራዬ ለመላው የኢትዮጵያ ተማሪዎችና መምህራንም በዚህ አጋጣሚ ከመዋለ ሕፃናት እስከ ላይኛው የትምህርት እርከን ድረስ ኃላፊነት ይሰማን። ዜጎች ናቸው። ሀገርን ስም የሚያስቀጥሉት፣ ሀገርን ምልኡነቷን የሚያስቀጥሉት ዜጎች ናቸው። አንተ ጋዜጠኛ የሆንከው ተወልደህ በማደግህ ነው፣ በመማርህም ነው። ስለዚህ በጋዜጠኝነትህ ውስጥ ደግሞ እንዳትዋሽ፣ በጥሩ ስነ ምግባር የሙያ ስነ ምግባር ተገዢና ታዛዥ ሆነህ እንድትቀጥል ያደረገህ በአእምሮ ውስጥ የተጨመረው የመምህራኖችህ፣ የአሳዳጊዎችህ የሀገርና የሕዝብ ኃላፊነት ጉዳይ ነው። እውነት ነው። በጣም በኢትዮጵያዊነት ፍቅር ራስህን ታገኛለህ። ብዙ ጊዜ እኛም እናገኘሃለን። የቀራቢ የሙያ አጋሮች ወይም ቀራቢ ሰዎች። ኢትዮጵያዊነቱ በጣም ደስ የሚል ነገር ነው። ኢትዮጵያዊነትን ከመሰረቱ ስናይ ቅድምም የተወለድክ የታደግክ አይነት ጥያቄም ሳነሳ ድሬዳዋንም ስታነሳለኝ ከድሬዳዋ ጋር የተያያዙ ስሜቶች፣ የልጅነት ጊዜያትን፣ ያደግክበት፣ የመጣህበት፣ የተኮተኮትክበት፣ ያለፍክበት መስመርን ማየት ፈልጌ ነበር። ትግስቱ ያን ጊዜ ስትነግረን ነው የአሁኑን ትግስቱ ያለፈበትን መንገድኛ ወስደን ያችን ማለፊያ ነገር ምንስላትና በደንብ ካንተ ጋር አሶሼት የምናረጋት። ስለሱ ትንሽ ንገረን። ምን አይነት ማህበረሰብ እንዳሳደገው እኮ አንድን ሰው አይተህ ትገምታለህ። ለዛ ነው ወደ ተነሳንበት የውልደትና እድገት አስተዳደጌ በሁሉም ውስጥ ነው። አደሬው አለ፣ አፋሩ አለ፣ ሶማሌው አለ፣ ኦሮምኛ ተናጋሪው አለ፣ ሁሉም አለ። ኢትዮጵያ ውስጥ ያው ተመሳጥረ ምንም ለማንም ኢትዮጵያዊ ግልጽ ነው፣ አይነገረው። ለየትኛውም ኢትዮጵያዊ ድሬዳዋ ብቻ ስለሆነ አይደለም። አዲስ አበባም ያው ነው። የትም ብትሄድ፣ ወልቂጤ ላይ ብትሄድ ወይም ደግሞ ባሌ ላይ ብትሄድ፣ ጠረፍም ብትሄድ አንድ ነው። እኛ አንጋቶም ደሳናሽ ስንሄድ ሁሉም ባህልና ወጉ የተሳሰረ፣ ቋንቋው የተሳሰረ አንድ ጋር እንትን ያለ ነው። ግን በዚህ ውስጥ ምን አለ? የአካባቢው ማህበረሰብ የሚያሳይህና የሚሰጠህ ነገር አለ። የሰው ማክበር፣ የሀገር ፍቅር፣ ለሁሉም ነገር ማዳመጥ። እንግዲህ ምን ይላሉ አበው? ነገርን አዳምጦ እህልን አላምጦ። ይህንን ከማህበረሰብ ውስጥ የምትወስደው ነገር ነው። የለም ይሄ ነገር በብዙ ቦታ ዛሬ ላይ ጎድሏል ወይም ደግሞ ጠፍቷል እያሉ እንደው የሚያሳምን ነጥብ የሚያመጡላ ልክ ነው። ታዲያ እኛ ካላስተላለፍ ነው እንዴት ይሁን? እኔ ከድሬዳዋ ስነሳ አርሲ ያለው ባህልና ወግ አይጠፋኝም። ባሌ ያለው ወይም ደግሞ የዛሬን አድርገውና አስመራም እኮ ኤርትራ 14ኛ ክፍለ ሀገር ተብዬ ነው የተማርኩት እኔ። ኤርትራ 14ኛ ክፍለ ሀገር እና ኤርትራ ሲሄድ ያኔ ክፍለ ሀገር ነው
በኪነት አጋጣሚ ሄጃለሁ እና በልጅነት እድሜ ኤርትራ ሄዳ? ኦኬ ኤርትራ ተማሪ እያለ ነው? አዎ ገና ትምህርት ቤት እያለን ወደ ሙዚቃው ስገባ ወደ ሙዚቃው እመጣለሁ በኋላ። ኪነቱና ትምህርቱ አብረው ነበር የሚሄዱልህ ወይስ ትምህርቱን አቁመህ ኪነቱ? አይደለም ኪነት አንተ ምናልባት ልጅ ነህ ያን ጊዜና ይቅርታ በጓድ ፕሬዚደንት መንግስቱ ኃይለማርያም የሀገር መሪነት ዘመን እንደው የቀደመው መንግስት ለማለት ስለማልፈልግ ነው። እውነት ነው። የቀድሞ ጦር ማለት ስለማልፈልግ ነው። ኢትዮጵያውያን ወገኖቼ፣ ወንድሞቼና እህቶቼ፣ ልጆቼ ሁሉ ይሄንኑ እንዲከተሉልኝ ይፈልጋለሁ። ሀገሬ በጓድ ፕሬዚደንት መንግስቱ ኃይለማርያም በምትመራበት ዘመን የኢትዮጵያ የሙዚቃ ዘርፍ በከፍተኛ ደረጃ የተነቃቃበት ከቀበሌ ጀምሮ እስከ ማዕከል ድረስ ፕሮፌሽናል። ዛሬ ብዙዎቹ የወጡት በጣም የምንወዳቸው ድምፃውያን እንዳው ለማስታወስ ይዘመታል ነው ያየው ነበር። እንደዚህ በዚህ ካሴት ዘመን የወጡት ድምፃውያን ዛሬም ዘመን ተሻግረን ሬዲዮም ላይ ቴሌቪዥንም ላይ የምንጋብዘው የምንከፍታቸው ሙዚቃዎች እነዚህ ናቸው። በዚያን ጊዜ በደንብ የወጡበት ጊዜ ነው። ነፍሱን ይማረው ክቡር ዶክተር አርቲስት ጥላሁን ገሰሰ ሲናገር ስለ ሙዚቃ ብዙ መስዋዕትነት ከፍያለሁ ነው። ከፍሏል፣ ልክ ነው። አዝማሪ እየተባለ በሚጠራበትና የሚጥላላበትን ዘመን አልፎ ትንሣኤውን ያገኘበት የሙዚቃ ዘመን እንግዲህ እዛ ጋ ነው እንዳልኩ በዚያ በእሳቸው ያስተዳደር ዘመን ነው። እኛ አንድ ነገር የሚጎድለን እኔ ያለፍኩበትን ጊዜ ማመስገን አልችልም፣ አልፈልግም። ሁሉም ደካማ፣ ሁሉም ጠንካራ ጎን አለው ያለፍንባቸው። ከኔ ውስጥ ጠንካራ ጎን አለው ብለህ የምታስበውን ያህል የደካማ ጎኔ ብዙ ነው። ይኖራል። ያንን ደካማውን ብቻ ነው የምናወጣው እንጂ መልካሙንና ጠንካራውን አናወራውም። እንደው ወገኔና ሀገሬ የምወደውና የማከብረው ሕዝቤ ያለፈውንም እንዲያመሰግንና እንዲያከብር አንዳንዴ ምክንያቱም ሁሌ ወቃሽ ቴዎድሮስ ካሳሁን ምን ይላል? የጥንቱ ከሌለ ያለም ያሁኑ ይላል። እንዴት አድርጎ እንዳየውና እንዳስቀመጠው ወዲህም ደግሞ መለስ ሲልና ሰው ከሌለባት ከንቱ ነች ዓለም ይላል ቴዎድሮስ። በተሰጦ ወይም በዚሁ በሙዚቃው ሙያ ስናነሳ ነው ቴዎድሮስን ያመጣሁት። ከዚያ ውጭ ግን በዚያ የካሴት ዘመን የወጡት በጣም የምወዳቸው ጓደኞቼ ነዋይ ደበበ፣ ጸጋዬ እሸቱ፣ አረጋኸኝ ወራሽ እና ሐመልማል አባተ እነዚህ ልጆች በዚያን የኪነት ወቅት ነበረ። ነዋይ እኮ ሲመጣ የታሪክ መዝገብ ሁሉ አበሰረ፣ የጀግና ደም አጥንቱ መሰከረ፣ የነገር ቁምቁም ብሎ ከንቱ ሴራ ከሸፈ፣ ታሪክ ሰሪው ችቦ አበራ። እንደዛ እያለ ነበር የመጣው። ይህን ነበር መጀመሪያ ይዞት የመጣው በኪነት ውስጥ ከእናንተ ጋር ያኔ በኪነት ውስጥ ኪነት ነበር ያኔ። ብዙዎቹን እንዲህ እንደ ማር እንደ ወለላ ዛሬ እንደዚች ላስ እያደረግን የምንሰማቸው እነዚህ ሙዚቀኞች ይህንን ዘፈን የሰሩት መጡና ደግሞ ከማን ጋር ተገናኙ? ጥሩ ዘመንና ጥሩ አጋጣሚ ሲገናኙ የነበሩት ባንዶች ነሮሃ ባንድ፣ ዋሊያስ ባንድ፣ ዳዲሞስ ባንድ፣ ኢትዮስታር ባንድ እነዚህ ባንዶች የፖሊስ ኦርኬስትራን የክቡር ዘበኛ ኦርኬስትራን ጨምረህ ብዙዎቹን ዛሬ ከማን ይወርዱበት የልባችን ሰገነት ላይ ከዚህ ከህያው መዝገብ ላይ አስፍሯቸው ነው ያ ዘመን የሙዚቃ ዘመን። እንደው አሁንም አንዱን ይዞ አንዱን ሆነ እንጂ የሙዚቃውንም የጋዜጠኝነቱንም የሥነ ጽሑፉን ዘርፍ ዘመን ስናይ ዘመናት የራሳቸው የሚነሱበት በጎ ገጽታ አላቸው። የትኛው ነው የሚያመዝንብህ ትጌ? አሁን በሳል እያደር እየጣፈጥክ የመጣ ጋዜጠኛ ነህ። በሙያ ውስጥ ሰርተው አልፈው አሁን የሌሉ የምናከብራቸው የምንወዳቸው በህይወት ያሉ ግን
አሉ። አንተ ግን እየሰራህም ነው ከኛ ጋር እና ከአዲሱ ትውልድ ጋር። ይሄ ጋዜጠኝነቱን በጣም እንደምትወዱ አብዝቶ ይነግረኛል። ጋዜጠኝነት ውስጥም የፈጣጠርካቸው የንበት ይሁን ያዘጋገብ ስታይሎች፣ ምሳሌያዊ አነጋገሮች ቅድም እንዳልኩት ነው የራስ ብራንድ ሆነዋል። ይሄ ጋዜጠኛ ለካ ድምፃዊም ነበር እንዴ እንዲልም የሚያደርጉ ነገሮች ደግሞ ቅድምም በመዝሙር በተለያዩ ነገሮች ስታነሳሳልኝ ነበር። አሁን የሚያነሳቸው ነገሮች ዋቢ ናቸው። እዛ ኪነቱ አካባቢ ላይ የትኛው ቀድሞ ጀመረ? ጋዜጠኝነቱ መጣ ወይስ ድምፃዊነቱ ወይም ዘፋኝነቱ? የዘፋፈንካቸው ካሴቶችን ይዘን የመጣው በጣም ነው ክብር ያለኝ። ለዚህ ክብር በጣም ቃል የለኝም። እና ትዕግስቱ በቀለ ድምፃዊም ነበር እንድንል የትኛው ነው የበለጠ ቀረብ ያለ ምክንያት የነበረው? እኔ መጀመሪያ የገባሁበት ሙዚቃው ነው። በጣም እዘፍናለሁ። አሁንም ቢሆን እየሰራሁት ያለው ነገር አለ። እንደው እጅግ ለማከብረው ህዝብ እንደው ህይወቴ እያለ አንድ የምርህን ነው? አሁን ሙዚቃ እየሰራ ነው? አንድ ነገር ሰጣለሁ፣ አወጣለሁ፣ አንድ የሙዚቃ አልበም። እሱን እግዚአብሔር የመጀመሪያውን ሙዚቃ ያወጣው መች ነው? ቆየ እንግዲህ የመጀመሪያው የካሴት ዘመን ነበር። ይሄ ካሴት እንዳልኩ ያኔ ታስታውሳለህ? ምናልባት አሁንም ልጅ ነህ ብዬ ልናገርና እድሜ ነገር ነው። ሱናሚ ተከስቶ ነበረ ያኔ። እነዚህ ኢንዶኔዥያ ባሊ ውስጥ የተነሳው ሱናሚ የባህር ማዕበል ነው። ከምድር የሚነሳ የባህር ነገሮችን ድምጥማጣቸው ያጠፋበት ያን ጊዜ ንግድ ትስስሩ ሁሉ ልክ እንደ ዛሬው እንደ የሆርሙዝ ወሽመጥ የተዘጋበትን አቅጣጫውን እንደሱ ባይሆን እንኳን እንደዛ በጣም ረብሾት ነበር እና ካሴት በዛ አጋጣሚ ጠፋ። የካሴት ዘመንም ደግሞ አበቃ። በቃ የካሴት ዘመን አበቃ። ሲዲ መጣ። የሲዲ ዘመንም ብዙ አልቆየም፣ ዲቪዲ ሆነ። ከዚያ በኋላ ምን እነግርሃለሁ፣ ፍላሽ መጣ። አበቃ። የኛ የሙዚቃው ወኔ ባይጠፋም እንኳን አሳታሚ ሙዚቃ ቤቶቻችን ግን በቃ ከዚህ ወጡ። ይከስማል። ለምን ቢሰሩትም ተጠቃሚው ሌላ ነው፣ ተመልካች ናቸው። እዚህ አጋጣሚ ላይ ቆመ ብዬ የምነግርህ እኔ ዜና እሰራለሁ። የኔ ዜናዎች በተለያዩ የቲክቶክ አካውንት ይሄዳሉ፣ በተለያዩ የዩቲዩብ ገጾች ይሄዳሉ። ዩቲዩብ ተከፍቶ በጣም የሚገርም እኔ ነኝ ትክክለኛ ትዕግስቱ በቀለ ብሎ መግለጫ የሚሰጣል አስመስሎ። እኔ ነኝ ያ ትዕግስቱ ይሄ የሚያነባው እኔ ነኝ፣ የኔ ድምጽ ይሄዳ እኔ ነኝ ትዕግስቱ ብሎ የሚልሃል። እነዛን ሁሉ ሰማለሁ። እንግዲህ እስከዚህ ድረስ ከደረስን ሶዶ ለማ ተምረህ ሰርተህ አይደለ እንግዲህ ለዚህ የበቃኸው። መስራትን ለልጆቻችን እንደገና ላናወርስ ሀሁ ብለን ልናስተምር የግዴታ ነው ማለት ነው። ቁጭ ብሎ አንድ ስልክ ይዞ እዛ ላይ ብቻ ከሆነ ውሏችን፣ በዚያ ከሆነ ያንዱን አንዱ የሚቋደሰው ያ ይቅርና ጉልበታችንን ላባችንን አፍስሰን እንስራ። የተሰጠንን እድሜ የተሰጠንን የህይወት ዘመን በጥሩ ስነ ምግባር በጥሩ ስራ ላይ እናውለው። እንደገና ይሄንን መስበክና ይሄንን ማስተማር መስራት ይኖርብናል። ይሄ ለኔ ብቻ አይደለም፣ ለመላው የጋዜጠኝነት ሙያ በእውነት ላይ ለተሰማሩ ባልደረቦቼ ይሄም አደራ የምለው ነው ካንተ ጨምሮ እና በዚህ ደረጃ መውደዱ ክብር መስጠቱ በጣም ጥሩ ነው። ነገር ግን በአንድ ወቅት የቅጂና ተዛማጅ መብቶች አስተዳደር ኮሚቴ ነበርኩ። ያኔ ሰላማዊ ሰልፍ ሲዘጋጅ ያዘጋጀ ነው እኛ ነበርንና በዚህ አጋጣሚ አርቲስት አዳነች ወልደ ገብርኤል፣ አረጋኸኝ ወራሽ፣ አርቲስት ይስሐቅ ባንጃው ከአዘጋጆቹ የዛን የኮፒራይት ወይም የቅጂና ተዛማጅ መብት ጉዳይ በከፍተኛ ደረጃ ስናዘጋጅ ስንደክም የነበር ነው። ብዙዎች አሉ፣ ነፍሱን ይማረው፣ እነ ሽመልስ አራርሶ ሳላነሳቸው ባልፍ በጣም ንፉግነት ነው። ጸጋዬ እሸቱ ብዙዎች ናቸው። ነጋሽ ዳዊት ይፍሩ፣ ክቡር ዶክተር አርቲስት ዳዊት ይፍሩ። ዳዊት ስለሆነ ደስ የሚለኝ ጋሽ ዳዊት በጣም ብዙ ከምነግር በላይ እንቀራረባለን። ስለምትቀራረቡ ይከብዳል። ብዙዎች አሉ በዚያ ዘርፍ እና ያንን የቅጂና ተዛማጅ መብት በማርቀቅና በማጽደቅ ሂደት
ዛሬ ስብሰባ ማዕከል የሚባለው አሁን የባህል ማዕከልም ሆኖ ነበር 6 ኪሎ ያለው ከአሜሪካ ኤምባሲ በታች እዛ ብዙ ጊዜ ተሰብስበናል። እንዳልኩህ እነ ጋሽ ጥላሁን ነበሩ። ሳቀርበው ጋሽ ጥላሁን ላለሁ በጣም ያኔ ሙሉ ጤንነቱ እንዳለ ነው። እና አክሊሉ ስዩም ነበሩ፣ እና ታደሰ አለሙ ብዙዎቹ ነበሩና እነዚሁ የሙያው ፈርጦች ብዙ ተደክሞበታል። እንዲሁ ዝም ብሎ የሚጣፍጠው ዘፈን ከባንዶችና ከድምፃዊው ከዜማና ግጥም ደራሲዎች ጋር ብቻ ሆኖ የወጣ አይደለም። በጣም ብዙ ተደክሞበታል። በጣም ወዳቸው ጓደኞቼ ደራሲዎቹ እነ ይልማ ገብረአብ እና አበበ መለሰ፣ የኔው አካሉ፣ ጸጋዬ ደቦጭ፣ ሞገስ ተካ፣ አበበ ብርሃኔ እነዚህ ደራሲዎች ሀገሬ ክብር ልትሰጣቸው ይገባል። ሀገሬ በደንብ አድርጋ ከትውልድ ጋር ልታስተሳስራቸው ልታስተዋውቃቸው ይገባል። የመገናኛ ብዙሃኑ ተቋማት ዛሬ በጋዜጠኝነት አንተ ጋዜጠኛው ከኋላ መጥተህ ይገደኛል ይሄ ኃላፊነት ነው ብለህ እኔን ጠርተህ እስቲ ብለህ እኔን ጋብዘኛል። በሙዚቃው ዘርፍ ያሉት ደግሞ እንዳው ሙዚቃቸውን ጣፋጭ ሙዚቃ እየሰማን አለፉ የተባለ ቀን ዜና ለመስራት ከዚህም ውጭ ደግሞ ከዚያም አስከፊና ትንሽ ከኢትዮጵያዊ ባህልና ወግ ወጣ ያለ አስከሬን ወደ መቃብር እየሄደ ተከታትሎ በሞባይል እየቀረጹ ልጆቻችንን ከዚህ ሁሉ ልንታደጋቸው ይገባል። ባህልና ወግ ያላት ሀገር ናት ኢትዮጵያ። በስርዓት ያደግነን፣ በስርዓት ብዙ ሰዎች ያሉባት ናት። ቅድም እንዳልኩ ዛሬ አቧራ ለብሰው የተቀመጡ ነገር ግን ፍሬያቸው ከብዷቸው ያጎነበሱ ሰዎች ብዙ ናቸው። በተለይ ሙያተኞች ሙያ ውስጥ ያሉ ሰዎች ጋዜጠኝነቱን ጨምሮ የሚታዘቡን እነዚህን ሰዎች ምን አለበት ከምክራቸውና ከአብነታቸው ብንጠቀም። በፖለቲካው ዘርፍ ልንጠቀምባቸው እንችላለን። በእምነቱ ዘርፍ በጣም ብዙዎች ናቸው። በዛ ከምነግርህ በላይ ሊቃሉ ጠቢባን በሄድክበት መንገድ ብትሄድ እንደ ኢትዮጵያዊ ጠቢብ ሳለ እንዴ ካየሁት ነው ምን ዛሬ የለም ልልህ አይደለም። እኔ ትውልድን ማማረር አልፈልግም፣ የምችልም ሰው አይደለሁም። ምክንያቱም ወደዚህኛው ዘመን ትውልድ ስመጣ በጣም የተራቀቀ ጥበብ የፈሰሰለት ነው። ዘመኑ ጥበብን ያመጣለት ነው። ነገሮች ሁሉ እድል የሆኑለት የተመቻቸለት። ወደ ሙዚቃ እንመለስና ትጌ ወደዚህ እንመጣለን። እኔ ራሴ ላንተ ጥያቄ አድርጌ ያዘጋጀሁት ነገር ስላለ ወደ አሁኑ ትውልድና ሙያን እንደ ሙያተኛ ማየት ሙያውንም በሙያው አጥር ውስጥ የማክበር ነገሮችን እንዴት እንደምትረዳ በኋላ እንመጣበታለን። ወደ ከጋዜጠኝነቱ ቀድሞ ወደ ነበረው የሙዚቃ ህይወትህ እንምጣ። ትግስቱ ምርጥ ድምፃዊ ነው፣ ምንም ጥርጥር የለውም። እኔም ከዛ በፊት ሰምቻለሁ ስራዎችህንና ይሄ የሸክላው ዘመን የካሴቱ የሲዲው ዘመን አካባቢ ነበረ ወደዚህ የመጣ ነው። የቅጂና ተዛማጅ መብቶች ጉዳይ ጥላ እንዳጠላባቸው አታሚዎቹን ጨምሮ የመጀመሪያ ስራ ምንድን ነበረ? አልበሙ መጠሪያው፣ መንፈሱ፣ ከሙዚቃዎቹ የተወሰነውንም እስቲ ጋብዘን። የመጀመሪያው ይግባኝ ነው የሚለው። ይግባኝ የትኛው ዳኛ ነው ለእውነት የሚፈርደው? የቱ ሽማግሌ የሚያወቃቅሰው? መፍትሄ የሚሰጥ ለተጨነቀ ሰው ይላል። እርር ምርር ለሚል እውነት ሙጢ ብሎ ያለኝ ብቃይ ለሚል ለተስፋ ዘን ብሎ ማን ነው ልብን የሚያውቅ ገምቶና አስልቶ ቅን ህሊና ያለው ትዕግስትን አብልቶ የምክርን ቀለብ ልቡ ለሰነቀው እውነት ስንቁ ነበር ጉዞ ላስጨነቀው የወንጀልን ቅጣት ህግን ቢወስነው መቼም ለሰበቡ በመድር ላይ ሰው ነው። የሚገርም ማህበራዊ መሰረት ያለው ማህበራዊ መሰረት ነው። ስለ ፍቅር የተሰራው ሁሉም ጭንቅላቴ ውስጥ አለ። ግን ስለ ፍቅር አሁን የዚህን ዜማ እንስማው ብንል አሁን የገጠምከውን ወይም አሁን የወረድከውን ግጥም በዜማ እንስማው ብንል እስቲ ትንሽ የትኛው ዳኛ ነው ለእውነት የሚፈርደው? ለእውነት የሚፈርደው የቱ ሽማግሌ የሚያወቃቅሰው መፍትሄ የሚሰጥ ለተጨነቀ ሰው እርር ምርር ለሚል እውነት ሙጢ ብሎ ያለኝ ብቃይ ለሚል ለእውነት አዘን ብሎ ማነው ልብን የሚያውቅ ገምቶና አስልቶ ቅን ህሊና ያለው ትዕግስትን አብልቶ የምክርን ቀለብ ልቡ ለሰነቀው እውነት ትጥቁ ነበር ጉዞ ሲያስጨንቀው
የወንጀልን ቅጣት ሕግም ቢወስነው መቼም ለሰበቡ በምድር ላይ ሰው ነው። ቀረኝ ሳልል ካየሁት መርምሬ በልቤም አጥብቄ በወገቤ አምርሬ ሐሰት ወርቅ አንጥፋ ከመንገድ ያቅባኝ እውነቴ ሰው ምስጢር እንዴት ሆኖ ይግባኝ 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 ይግባኝ። እንደዚህ ነው የሚለው። የሚገርም ነው። መቼ ነው የተጻፈው? አሁን የግጥም ገጣሚው ማን ነው? ራሴ ነኝ የምገጥመው። ራስህ ነው የምትጽፈው? አዎ ግጥም እጽፋለሁ እኔ። በጣም ብዙ ግጥሞች እጽፋለሁ። ይህንን ስናነሳ ነፍሱን ይማረው አንተ ለዋለሁ ዛሬም ለጋሽ በዓሉ ግርማ ያዘጋጀሁት ግጥም ነበረ። ኧረ ተው። ያንን አስታውሰዋለሁ። ኦኬ። የቀለማ በምኔት የጥበብ ደራሲ ተውኔትና ቀንቃኝ አለያም ሀያሲ ሳትሞቱ በቁም የተቀበራችሁ ያለፈውን ሁሉ እንዴት ነበራችሁ? ስንቱ ሲርቃችሁ ስንቱ ቀረባችሁ? ስንቱን አቅልማችሁ የቱስ ቀረባችሁ? ለታሪክ መሰዋት ዱካው ለማይነጥፈው እኔ ነኝ ለጉዞ ቅድሚያ የምሰለፈው። እውነት ብትቆይም ታፍና ተቀብራ አምላክ ያኖራታል ባለችበት ከብራ። ይሄ ጋሽ በዓሉ በሕይወት እያለ ነበረ ማስታወቂያ ሚኒስቴር ለዘፈን ሳንሱር ጉዳይ ለማማከር ልጅ ነኝ። ግጥሙን አየና ጋሽ በዓሉ ነፍሱ ማረው እንደዚህ ይዞ ራስ ጸጉሬን አንቺ አድገሽ ተምረሽ ምን አይነት ገጣሚ ደራሲ እንደምትሆኚ ቢያሳየኝ ጥሩ ነበር አለኝ ጋሽ በዓሉ። እና የኋላ ኋላ ጋሽ በዓሉ መሞቱን ስሰማ በጣም አዘንኩ ብቻ አይደለም እንዲያው ለአፍ አይደለም አዘን። እዚያ ግጥም ውስጥ ምን ይላል? የቀለማ በምኔቴ ጥበብ ደራሲ ተውኔትና ቀንቃኝ አለያም ሀያሲ ሳትሞቱ በቁም የተቀበራችሁ ያለፈውን ሁሉ እንዴት ነበራችሁ? ስንቱ ሲርቃችሁ ስንቱ ቀረባችሁ? የቱን አቅልማችሁ የቱስ ቀረባችሁ ይላል። እና እነዚህ ሰዎች በቁም የተቀበሩ ነበሩ። ሀገሬ ስለምን እንደሆነ ብዙ ጥያቄ እንደሆነብኝ በእኔም ሕይወት ውስጥ የሚመላለሰው ነገር የሰሩ ሰዎችን ማመስገንና ማክበር እንዴት ተሰወራት? በኢትዮጵያውያን አባባል አፍ ያለው ያግባሽ ወይስ ገንዘብ ያለው? እና እኔ ሀገሬን አሁንም የሚሰማኝ ቢኖር አንድ ዘፋኝ እረ ስማኝ ሀገሬ ተው ስማኝ ሀገሬ የሚል ዘፈን ነበረ። ቢኖር የሰሩላትን የሀገር ባለውለታዎች እኮ ናቸው። ምንም እኮ አይደለም ማክበር። እነዚህ ሰዎች ቅርስ ናቸው። እነዛን ሰዎች ምን አለበት ጋሽ በዓሉ በዚህ ሁኔታ ከኢትዮጵያ የንባብ ገጽ መወገድ ነበረበት ወይ? ይሄ በጣም ይበላኛል። ብዙ ናቸው እንደ ጋሽ በዓሉ ግርማ በሕይወቴ ውስጥ ብዙዎቹን አረሳቸው። ልጅም ብሆን ከዚያም ወዲህ በፖለቲካውም ዓለም ሀገራችን ላይ አይደለም እንግዲህ ያለ ነው። ምን አለበት በመግደል ባናምን? ምን አለበት በማሰርስ ባናምን? ይሄ ለሀገሬ ምን ጊዜም ጥያቄ ሆኖ በእኔ አንደበት የሚቀርብ ነው። በእኔ አእምሮ ውስጥ ያለ ጉዳይ ነው። ሙዚቃዎችህ እንደዚህ አይነት ነገር ላይ ማጠንጠን አላቸው። ማህበራዊ ቅድም እንዳነሳሁት ሀገራዊ ኢትዮጵያነታችን የሚለው አልበም ወይም ሙዚቃ ስንተኛ ስራ ነው? ከሱስ ምን እናንሳ? እሱ ሁለተኛ ነው። ምንድን ነው የሚለው? ሁለተኛ ነው። አዎ ቅኝ ላትገዢ በደምሽ የማልሽው ኢትዮጵያ እናታችን ተምሳሌት የሆንሽው የአበባ አደራ በምድርሽ አብቧል፣ እንደ ነሐሴ ዳምኖ እንደ ጳጉሜ ዘንቧል ይላል። የአበባ አደራ ነው። አደራው አለ እንደ ነሐሴ ዳመና። የዛሬው ነሐሴ አይደለም የኢትዮጵያ አየር ንብረት። ዓመቱን ሙሉ ዝናብ የሚጥልባት ኢትዮጵያን መለስ አድርገህ ወደ ሸካ ደን ሄደህም ያንን አምጥተህ ማየት ነው። እንደ ነሐሴ ዳምኖ እንደ ጳጉሜ ዘንቧል። ጳጉሜ 5 ወይም 6 ቀናት እኝኝ ብላ ትባላለች በኢትዮጵያ። ዝናብ የሚያቆምበት ጊዜ አይደለም። ስለዚህ የኢትዮጵያ አየር ንብረት እንደሱ ነበር። አንድ እሱን ለማሳየት ፈልጌ ነው። እንደ ነሐሴ ዳምኖ እንደ ጳጉሜ ዘንቧል
የአበው አደራ የአበው አባቶች አሁንም ዜና ላይ ስጽፍ አሉ አበው ይላሉ አበው ነው አበው እንዲሉ አበው ከአባቶቻችን ከነዛ ቀደምቶቹ ከነሱ የወሰድነው ነው። መሰረቶቻችን እነሱ ናቸው። ያ መሰረት ዝም ብለህ የምትንደው ከሆነ ያለ አዋቂ ሳሚ ይባላል። እሱ እንዳይሆን ነው። እዚሁ ላይ ለጠየከኝ ጥያቄ ስመልስ ምን ጊዜም ቢሆን የኛ ስራ ግልጽ ሊሆን ይገባል። ሙዚቃው ላይ ብዙዎች ሲያለቅሱ ጥቂቶች ስቀዋል። ጥቂቶች ሲነግሱ ብዙዎች አልቀዋል። ብዙዎች ሲያለቅሱ ጥቂቶች ስቀዋል። አየህ፣ ስልጣን ላይ የነበሩት ጥቂቶች ናቸው። በተድላው ዘመን የሚያልፉት ጥቂቶች ናቸው። ብዙሃኑ እየተሰቃየ ነው የሚያልፈው። ጥቂቶች ሲነግሱ ብዙዎች አልቀዋል። የጣር ሰቆቃ ህይወትን መርተዋል ይላል። ዛሬም ያለ ነው እኮ ዛሬ የዛን የአርበኝነት ዘመን መለስ ስትል ገሚሱ ባንዳ ነበር ይባላል። ባንዳ ነበር ሀገሩንና ሚስጥሩን አሳልፎ የሚሰጥ። እኔና ሌሎቹ ኢትዮጵያውያን ወገኖቼ ሳይሆን የምንለው እኔ ብቻ ወይም ደግሞ በተመሳጥሮ ማጥፋቱ እኔ እናንተ የምንግባባ ከሆነ እኛ ብቻ የኛው አገባን። እንደዛ የሆነበት ዘመን አልፏል። ያ ሆኗል። ከዚያ በኋላ ሞገስና በአንድ ተማክራችሁ ይላል። ሞገስና አብርሃም ደቦጭና ሞገስ አስገዶም፣ ስምዖን አደፍርስ፣ ነዘርአይ ድረስ ያንን የግራዚያኒን ተንኮል ወይም የጣሊያንን መንግስት መረብ ለመበጣጠስ ህይወታቸውን ሰውተዋል። የእነዛ ልጆች በወጣትነት ያን ገድል ፈጽመዋል። በዚያን ጊዜ ትክክል ነው ትክክል አይደለም ብዙ የሚወዛገቡ ሀሳቦች ይነሳሉ። ነገር ግን እነዛ ሰዎች ስራቸው ህያው ነው። ልናነሳቸውና ታሪካቸውን ልናሸጋግር ይገባል። እዚህ ውስጥ ያለው ይሄ ነው። አቡነ ሚካኤልና አቡነ ጴጥሮስ እኮ ለኢትዮጵያዊነታቸውን የተሰዉት። አቡነ ጴጥሮስ ታሪካቸውን ስንሰማ ስናነብ ኢትዮጵያን እንዲያወግዙ ነው የተደረገው። አላወግዝም ነው አናወግዝም ነው። ስለዚህ ሰማዕትነትን በመስዋዕትነት የተጎነጩ ሰው ናቸው። እኛ ትልቅ አባት ኢትዮጵያ እኮ የነሱ ደም እዚህ ላይ ማህተም የተደረገባት ናት፣ አቡነ ሚካኤል ጎሬ ላይ። ስለዚህ የነዚያ አባቶች የምንወስደው አብነት አንድነትና ፍቅርን ነው። መተባበርን፣ መከባበርን ጨምሮ አንድነትና ፍቅርን እነዛ ታላላቅ የቤተ ክርስቲያን ቅዱሳን አብነታቸውን የሰጡባት ኢትዮጵያ ስለምን አንተና እኔ ቆምንባትን ምድር ያንተ ነች የኔ ነች እንባባልባት? የኛ የጋራችን ነች። እኛ ስናልፍም በክብር የምናርፍባት ናት። ለዚያ ነው ይሄንን ሲዲ ነገር ግን በምስል አላቀናበርኩትም። ያው እንግዲህ እኛ ሀገር ላይ የገንዘቡም ጉዳይ አስቸጋሪ ነው፣ አቅም ይጠይቃል። ያ ነገር ሆኖ በምስል አልተቀናበረም። እሱ ካልሆነ በስተቀር እሱ ነው። ይሄኛውም ካሴት ቢሆን እንደገና ያው እንዳልኩ እሰራዋለሁ። እግዚአብሔር የፈቀደው ጊዜ ይሆናል፣ እግዚአብሔር የፈቀደውም ነገር ይሆናል። እንግዲህ ሌላ ነገር ጋዜጠኝነቱና ሙዚቃው ማቀደመ የሚል ነገር አለ። ቅድም አንስቼልህ መልሰልኛል። ጋዜጠኝነቱ የኋላ የመጣ ነው፣ እንመጣበታለን። ያን ጊዜም ብዙ ታሪኮች የጻፍኳቸውን አሁንም ያሉትን በአንዳንድ አጋጣሚ አያቸዋለሁና ቀኖች ሳይቀሩ ሰዓት ሰከንድ ሳይቀር እየጻፍኩ ያስቀመጥኳቸው። እስቲ እነዚህን ደግሞ ይዛችሁ የመጣቸው ካሴት ሲዲ እንኳን ማጫወት አንችልም፣ ግን የካሴት ማጫወቻው በአጋጣሚ ጋዜጠኝነት ስራ ላይም የምናውቀው ነውና ይሄን ደርሼበታለሁ። በደንብ ባልሰራበትም አይቼዋለሁ። እኔ ማራንተዝም ይባላል እሱ ላይ ነው እናንተ የነበረው። ይሄ ካሴት ነው፣ ካሴት ማጫወቻ ነው። ይሄማ በቃ የ1990ዎቹን በእኛ እድሜ ነው ማለት በእኛ ባች
1990ዎቹን ድምጻውያን 1990ዎቹን ትዝታ የሚጭንብን ነው ራሱ ሲገለበጥም ይሰራል በዚህኛው በኩልም ይሰራል ሙዚቃው ነው አይደል አሁን ያለው እዚህ ላይ ያንተ ሙዚቃ በዚህ ይኸውልህ አሁን መጫወት ይችላል የፍቅር ነው ይሄ እንደዚህ ነው በዚህ በኩል ደግሞ ሲገለበጥ ያው ተመሳሳይ ነው ይሰራል ትግስቱ በቀለ ነው የሙዚቃው ዓለም የካሴት ዘመን ቅድም አንስተነው ትንሽ ተጫውተናል በዛ ዘመን የነበረው ካሴት እንግዲህ አሁን ካለው የዘመን ፈሰስ ጋር ወይም ደግሞ የዘመኑ ስልጣኔ ጋራ እሱን መልሼ ለመስራት ያው እንግዲህ ዳዴ እያልኩ እሰራለሁ ዶክመንቴሽን ላይም ጎበዝ ነህ ሲመስለኝ አሁን አስቀምጣቸዋል እነዚህ ስንት ዓመት ይሆናቸዋል አሁን ከተዘፈኑ ስራዎቹ ረጅም ዓመት እንዴ ግጥምና ዜማው ከተሰራ ስንት ዘመን ስናጠናቸው ቢያንስ እንደው 4 ዓመት ያህል ጥናቱ ላይ ቆየን ጥናቱ ላይ ብቻ አዎ አለበለዚያማ ለስሟ መጠሪያ ቁና ሰፋች ነው የሚሆነው እንትን ነው አሁንም አባባል ተጠቀማለህ አዎ ዘፈነ ነው እንጂ የምንባለው ሌላ አደጋ አለው አዎ ጥንቃቄው ከባድ ነው የድሮ ጥንቃቄ ሳንሱር እኮ ነበር እንዳልኩ ሳንሱር ነበረ ከዛ በኋላ ነው እንደፈለገ ተነስተህ ግጥምና ዜማ ብለህ የምታወጣው እንጂ ሳንሱር ነበረ በጣም ምርጥ ጎን አለው አዎ እንዴ ምንም ጥርጥር የለውም አሁን ጊዜ ኤዲተር ማለት ነው የሰውን ባህል አትነካም የሰውን ቋንቋ አትነካም የሌላ ሰው ዘፈን አትነካም ዜማና ግጥም በጣም ከብዙ ነገር ተጠብቀህ ነው ያን ዘፈን ጨምቀህ ነው የሚወጣው አለመንካት ብቻ ሳይሆን ሊባል የሚገባውን ነገርንም ማለት አካቶ ይዞ መምጣት ነው ያካትታል ሳንሱር ተደርጓል አሁን ያን አዎ እነዚህ የሳንሱር ዘመን አይደለም አዎ ግን ያበቃ ያለበት ጊዜ ላይ ነው ለሳንሱር ሄጃለሁ ይሄን ግጥም ይዤ ለሳንሱር ሄጃለሁ እንዳልኩ በዛ ጊዜ ሳገኛቸው ነው ያወራሁት አታሚው ማን ነው አሁን እነዚህ ያንተ ስራዎች ወየሉ ሙዚቃ ቤቶቹ ዛሬ የሉም በስም ማለት ነው አዎ ጎልድ ሊፍ ሙዚቃ ቤት ጎልድ ሊፍ አዎ ማህሙድ አማን የዋሊያስ ባንድ ድንቅ ሊድ ጊታር ተጫዋች ዛሬም አለ ማህሙድ አማን እንዴት አይነት ናስቴር አወቀን የሰራ የስንቶቹን የሰራ ማህሙድ አማን የሚባል እንዴት ብዬ ልግለጽ እንደው በዚሁ አጋጣሚ እንደው እግዚአብሔር እድሜና ጤና ይስጠው ሙዚቃን የኢትዮጵያን ሙዚቃ በከፍተኛ ደረጃ የሚያበረታታና ለህዝብ እንዲደርስ ብዙ ገንዘቡንም ጊዜውንም የሰዋ በጣም ቀና ሰው እንደሱ አሉ እና የሊድ ጊታር ተጫዋች ነው እንዴት በቃ የኢትዮጵያን ሙዚቃ ይዞ መላው ዓለምን ብዙ ጊዜ የተሽከረከረ ሰው ማህሙድ አማን እዛ ነው ማህሙድ በጣም ይወድልኛል በቃ በጣም እንድንሰራው በጣም ብዙ ግፊት ያደርግብኛል አሁንም ድረስ ቶሎ በል እንደዚህ ብዙ ድጋፉን ያደርግልኛል በሐሳብ ብቻ መሰለ በገንዘብም በእውቀት በጣም በሳል ሰው ነው ከምነግርህ በላይ የሙዚቃ ክቡር ዶክተር አርቲስት ዳዊት ይፍሩ እና ይስሐቅ ባንጃው በጣም ብዙ ነገር አዳነች ወልደ ገብርኤል ዛሬም የቀረበ ግንኙነት ነው ያለን ብዙ ጊዜ ያ ሙያው ብቻ ያገናኘን በጊዜው ብቻ የተገናኘን አይደለም በጣም ከብዙ አመታት ከረጅም አመታት በላይ ያው እንጠያየቃለን እንጫወታለን ምንጽፈውን እርስ በርስ እየተናበበን እንዲህ ነው እንባባላችሁ አስተያየት ተሰጣጣላችሁ ምን ጊዜ ድንቅ አሁን ትልልቅ ሰዎች ናቸው ለለመናገር ስም ስጠራ ራሱ ለማሰብ እየሞከርኩ ነበር በጣም እንደሱ ነው የምናደርገው ብዙ ነገር ይሄ ስራችሁ የናንተን ውሎ የናንተን ዙሪያ ገባ የጓደኝነት መረብ ሁላ በደንብ የሚገልጽ የሚያሳይ ነው በደንብ ከማን ጋር እንደምትውል ንገረኝና ማንነትን ንገረኝ አይነት ነገር ማለት ነው ጊዜን በአግባብ የመጠቀም ሙያን ከምንም በላይ ሙያን የማስቀደም ዛሬ ጋዜጠኝነቱ ላይ ሆኜ ከነዛ ሰዎች የተማርኩት ብዙ ትምህርት ዛሬ የሚረዳኛል ጋዜጠኝነቱ ላይ ጋዜጠኛ ማለት በህይወት ውስጥ ሀኬት የማይጨምር ስንፍናን ምን ጊዜም ማንበብ መጻፍ ምን ጊዜም ብዙ ነገሮችን ለማግኘት ለእይታ አይደለም ግን
ለራስ ምግቡ የእጅና አፍ ጉዳይ ብቻ አይደለም፣ እዚህ ውስጥ የዚህ ጉዳይ ነው። ስለዚህ ወደ ጋዜጠኝነቱ ሳንመጣ ሙዚቃው አካባቢ ያሉኝ ነገሮች ልጨርስ። ትዕግስቱ የዜና ሰው ነው፣ አሁን የሚዲያ ሰው ነው። በደንብ የሚያየለው ትዕግስቱ በቀለ ላይ እንደዚህ ነገሮችን ስናነሳ ወደ ኋላ የተወሰኑ ዘመናትን ፍለሽ ባክ ስናደርግ የምናገኛቸው ነገሮች አሉ። እዛ ላይ ትንሽ ቆይታ እናድርግና የግጥም ይዘቶችህን ቅድም የተወሰነ በኔ አረዳድና በኔ አሰማም ለማሄስ ሞክሬያለሁ፣ ሂስ ለመስጠት ሞክሬያለሁ። የፍቅርስ ግጥሞች አሉ ወይ? አሉኝ። እስቲ ትዕግስቱ የፍቅር ግጥሞቹ ምን ይመስላሉ የሚለውን ስትፈልግ በንባብ ስትፈልግም በዜማ አሰማን። ከነበረውም ስራህም ውስጥ ቢሆን ግጥሞቹ ሄደውም ወደ እንትን ውስጥ ይገባሉ። ግን የፍቅር ዘንብ እንዲሁ ልበልልህ ግጥሙን ከሀብት ከስልጣኑ ከእውቀት አስበልጬ ስለ ፍቅር ላውጋሽ እውነቱን ገልጬ ከቤቱ መሰረት ከመማገሪያው ከፈጣኑም ከድምፅ መነጋገሪያው ቢያዘግምም ይቀድማል የፍቅር ጋሪው ሚስጥር ከሚባለው ዓለም ከያዘችው በባህር በየብሱ ከጎዘጎዘችው ከስልጣኔዋ ሌት ቀን ከሚከንፈው ፍቅር ቢኖር ነበር ሰው የሚያሸንፈው። አስተውለሽኝ ልብ ብለሽ ስሚኝ ስለ ፍቅር ስሰብክ ስሳሳት አርሚኝ ምን ሰዎች ቢጠግቡ ቢሞላ ካዝናቸው ፍቅርን እያጡ ነው ሌት ቀን ሀዘናቸው ይላል። ሌላው የነገስታቶቹ ልጆች ለማግኘት ሐረርና አዲስ አበባ ላይ ሁለቱ ላይ ያዘጋጀው ነገር አንደኛው የሐረር ልጅ ናት ገዳይ የድሬ ልጅ ናት ገዳይ አረ ጉድሮ ነይ አረ ጉድሮ ነይ የፍቅር ሙዳይ ይላል። ፍቅርን ያለብሳል ሐረር ምርቃቱ ፍቅርን ያለብሳል ድሬ ምርቃቱ ተመስክሮለታል የፍቅር ብቃቱ እንዳገርሽ ሰማይ ያበራል ፊትሺ ከእጅሽ ላይ ይበላ ጣፋጭ ፍትፍትሺ የተፈሪ ልጅ ነሽ የራስ መኮንን አንቺን አይቶ ማጣት በቁም መኮነን ሁሉም ይመርቅሽ ኃላፊ አግዳሚው ምርቃቱ እኮ ነው ሐረር ጠቃሚው መገን የሐረሯ መገን የድሬዋ ዘንከት ብላ ወጣች በሚያምረው ድሬዋ ተሽሞነሞን ሻሉ ሕፃን አዛውንቱ ሲመርቁሽ ዋሉ ይላል። እንደገና አዲስ አበባ ላይ ይመለሳል ይሄው ዘፈን የሸዋ ልጅ ነሽ ገዳይ የሸገር ልጅ ናት ገዳይ አንቺ ወርቅ አልቦ ነይ ገጸ በረከት ነይ የፍቅር አደይ ይልና ፍቅር ከሸገር ልጅ ጥሎብኝ ትዝታ ልቤን ወሰደችው በውበቷ ገዝታ እንደ ሰማይ ኮከብ ያበራል ዓይንሺ እምነትሽ ፍቅር ነው ሁሉም ይመንሺ የሚኒሊክ ልጅ ነሽ የእቴጌ ጣይቱ የሸገር ልጅ ያውቃል ፍቅር ነው ሕይወቱ መቀመጫ ሽንቁ የቤተ መንግስት የልባሞች ምርጫ የልቤ ንግስት እንደዚህ እያለ ይሄዳል። የሚገርም ነው በጣም የሳልኳት ነበረ በእናንተ ጊዜ አገላለጽ አንድ ግጥም ነበረኝ ይኸውልህ። እሺ ያ ግጥም በቃ ጓደኞቼ በሙሉ ይተቹት ነበረ። እንዴት? እኔ ውበትም በጣም ራሴ ውበት ብዬ ምስላት ልጅ ነበረች በልጅነት ዝም ብዬ ምስላት በአካል እንደዚህ በትውውቅ ዝም ብሎ ምስላት ነበረች። እሺ በስዕል በምናባይ ነገር በብዕር ምስላት ነበረች። ስለ አይደለም ጽሁፉን ነው ምጽፋትና አንበሳ ቢያገሳ ባዳኙ ቢናደድ አንቺን አይቶቶ መችርቆ ሊሰደድ የክረምቱ ውሃ ወንዙን ያስጨነቀው አንቺን ሲያይ ይረግባል ይሉንታ ያነቀው ክፉ ሽፍታና አውሬ ደም የሚጠማቸው ፈርተው ይርዳሉ አንቺን ሲገጥማቸው አንበሳ ቢያገሳ ባዳኙ ቢናደድ አንቺን አይቶቶ መችርቆ ሊሰደድ ይላል። እና እቺ ሴት እቺ የምትባለው ምስል የለችም። እንዲህ አይነት የለም። የተሳተና የተመታ አንበሳ አይቶ ሰውን ሲያልፍ የሞላው ውሃ እሷን አይቶ ወደ ኋላው ሲመለስ ሲያንቀውም ጭምር ውሃ ራሱ ሲያንቀው ይሉንታ ሲያንቀው ይሉንታ እና እቺ እንዴት ነች እንዴት አይሆንም ተብሎ ዘፈን የሌለ ነገር ነው። ዘፈን ግጥም ውስጥ አላስገባሁትም። እንደሱ አለ እና በጣም አድናቂ ነው ማለት ነው። የውበት ውበት በጣም አደንቃለሁ። ውበት በጣም እንዴት ነው አደንቃለሁ የሚለው ነገር ባዶ ነው ለኔ። ይገርመኛል። አንድ ወቅት ላይ ያየሁት ውበትም አለ። ምናልባት የልጅነት አይንና የልጅነት አእምሮ ይሆናል ብዬ አሁን ለራሴ አፍራሽ መጽናኛ ሰጠዋለሁ። ከዚያ ውጭ ግን ውበት በጣም ነው የሚለኝ በጣም አያለሁ። ሰው የሚያየውን ያህል የሚጽፈውን ያህል የሚናገረውን ያህል በነባራዊው በእውነተኛው ህይወቱ
ላይኖር ይችላል። ቆንጆ አፈቀረ፣ ቆንጆ አወደሰ፣ ቆንጆ አሞካሸ ማለት ቆንጆ አግብቶ ይኖራል ማለት ላይሆን ይችላል አይደል? ምን ትመስላለህ? በነባራዊ ህይወት ውስጥ ምን አይነት ሴት አጋጠመች? ለማን ተሸነፍክ? እኔ ቆንጆ ልጅ ነው ያገባሁት። አዎ። እና በጣም ይገርምሃል፣ ብዙ ጊዜ በጣም ረዣዥም ጸጉር ያላቸው የሀገሬ እንስቶች ደስ ይሉኛል። ትወዳለህ? ጸጉሯ እና አርቲስትም አይደለ ሲጀምር? ያኔ አድናቆቱስ እንዴት ነበር ግን? የወደድካትን ልጅ ትነግረናለህ ግን? አዎ። ትደነቅ ነበር አይደል አንተ በዚህ እድሜ? አዎ። ያገባሁት ቆይቻለሁ እምልህ፣ ግን ዛሬም ቢሆን ግን ውበትን አየዋለሁ፣ አደንቃለሁ የሚለውን መጠቀም ማለት እጅ ትሰጣለህ ለውበት? እጅ መስጠት ሳይሆን በቃ አይኔ ያያል፣ በደንብ አድርጎ ውበትን ያያል። የሀገሬ እንስቶች በጣም ቆንጆች አሉ። ምንም ሜካፕ ሳይኖር እንደዚሁ በጣም እንደወረደ ጥሬ ውበታቸው በጣም የሚያስገርም ነው እና ያንን በደንብ አያለሁ። እንዴት አገኘሃት? እሺ ያገባሃትን ልጅ እንዴት መቼም የቀን ሁሉ አጋጣሚዎች በጣም የሚለይ ነገር ነው። በአንድ አጋጣሚ ሲሄድ ነው ስራ ቦታ ያገኘኋት እና ያው እሷ በጣም ልጅ ነች ከኔ እና ከዚያ በኋላ ተዋወቅኳት። የቤተ ክርስቲያን አገልጋይ ናት እና ተመላልሼ ነው ብዙ ስልክ ለማግኘት እንዳሁን የቤት ስልክ የግል ስልክ የእጅ ስልክ የለም። የቤት ስልክ ነው እሱ አገኘው። ከዚያ በኋላ ደውልላት ነበረና አረጋኸኝ ወራሽ የሚዘፍነው አንድ ዘፈን አለ፣ የአምባው ዳኛ ናት አሉ። የአምባው ዳኛ የሚለው እሺ፣ ገላ ጠገብ ማና ድርሶ አይጣል ኩርፊዋ እንደው በሷ ብሶ ይላል። ገላ ጠገብ ማና ድርሶ እንደው ቁጣ በሷ ብሶ ይላል እና ያ ግጥም ለኔ ነው እንዴ የተገጠመው ላለሁ ደስ ይለኛል። ሁሉንም የወንድሞቼን በጣም የምወዳቸው ልጆች ዘፈን እያንዳንዱን ዘፈናቸውን የቀደሙትን ዘፈናቸውን በሙሉ ዘፍነዋለሁ። ግጥሞቹ አሉ ውስጤና እንደሱ እንትን ላለሁ። ታዲያ ያገኘው ያቺን ልጅ በጥሩ ስርዓት ነው የተጋባ ነው። በሰርግ በትልቅ ሰርግ ነው የተጋባ ነው። ያው እንግዲህ ሽማግሌዎችም ሙዚዎችም የነበሩት በሙሉ ከአርቲስቱ ነው። ኦኬ። እዛ ሰርግ ላይ ብዙዎቹ ድምፃውያን ተገኝተውልኛል። በህይወትም የሌለው ጓደኛዬ እና በጣም የምወደው አክሊሉ ስዩምም እዛው ነበረ እና እነዚህን ወደኋላ መለስ ስል ስናጣቸው ምን ያህል እንደሚጎድለን የነበረውን ጊዜ ስናስበው እሱን እናስታውሳለን እና ያንን ሁሉ ነው ያለፍኩት። ዛሬ ያው ሁለት ልጆች አሉን። አዎ ሁለት ልጆች አሉን። ትልቆች ናቸው። አንዱ የ9ኛ ክፍል፣ አንዱ ደግሞ የ4ኛ ክፍል። እንደዚህ ሆነን እንኖራለን። ሁለቱም ወንዶች ናቸው። ሁለቱም ወንዶች። እሷን ያሸነፍክበት ለየት ያለ ኳሊቲ ትዕግስቱ ምንድን ነበር? ወይም እሷ ይነገረችላል?